ከሰው ጋር ለመጀመሪያ ጊዜ ስትገናኙ ስለነርሱ ምን ያህል ትረዳላችሁ? ዛሬ ይዤላችሁ የመጣሁት በመጀመሪያ ግንኙነት ስለ ሰዎች ከ70% በላይ መረዳት የምትችሉበትን ጥበብ ነው። ይህንን ስል የሚናገሩትን ወሬ ወይም ንግግር በመስማት ግን አይደለም። እንደውም በስነ ልቦና ጥናቶች የተረጋገጠ አንድ እጅግ አስገራሚ እውነት አለ። እሱም በሰዎች መካከል በሚደረግ ግንኙነት ውስጥ ቃላት የሚይዙት 7% ብቻ መሆኑን ነው። አዎ 7% ብቻ። ቀሪው 93% የሚሆነው ሙሉ መልእክት ያለው በድምጽ ቃናና በሰውነት ቋንቋ ውስጥ ነው። ያም ማለት ሰዎች ለመጀመሪያ ጊዜ ሲገናኙ 55% ስለማንነታቸው የሚናገረው የሰውነት ቋንቋቸው ሲሆን 38% ደግሞ የድምጻቸው ቃና ይሆናል ማለት ነው። ስለዚህ አንድ ሰው በንግግር በሚነግረን ነገር ብቻ ስለ እርሱ ማወቅ አንችልም። ለክህደትም ሆነ ላለመታመን የምንጋለጠው በዚህ መልኩ ነው። ስለዚህ ከዚህ በኋላ አንድ ሰው ከናንተ ጋር በሚነጋገርበት ጊዜ ትክክለኛውን እውነት ለማወቅ ቃላቱን ሳይሆን አይኑንና እጁን የቆመበትን አቅጣጫ ማየት አለባችሁ ማለት ነው። ሰውነት ሐሰትን መናገር አይችልም። አይምሮ ውሸትን ለማቀናበር በሚታገልበት ሰዓት ንቃተ ህሊና እውነቱን በሰውነት ክፍሎች በኩል አውጥቶ ለመናገር ይሞክራል። ይህም ሊኬጅ በመባል ይታወቃል። ታዲያ ይህ ሊኬጅ ነው ሰዎችን እንደ መጽሐፍ እንድናነባቸው የሚያስችለን ማለት ነው። ስንት ጊዜ ነው አንድ ሰው እያወራ እያለ ውስጣዊ ስሜታችሁ የሆነ ነገር ስተት ነው ብሏችሁ ግን ምን እንደሆነ መለየት አቅቷችሁ ያለፋችሁት? ልባችሁ የነገራችሁ ስሜት በእርግጥም አይምሯችሁ ሳያውቀው ያያቸው ግን ደግሞ በሚገባ ያልተረጎሟቻቸው የሰውነት ምልክቶች ውጤት ነበር። ይህንን ጥበብ ማወቅ ማለት በሰዎች መካከል በሚኖራችሁ ግንኙነት ውስጥ የበላይነቱን መያዝ ማለት ነው። ሰዎችን የማንበብ ችሎታ ሲኖራችሁ በንግድ ድርድር፣ በስራ ቦታ ማንም ሊያታልላችሁ አይችልም። በጓደኝነት ውስጥም እውነተኛውን ሰው ከሐሰተኛው ትለያላችሁ። በግል ህይወታችሁም ቢሆን ከቃላት በስተጀርባ ያለውን የሰውነት ቋንቋ መስማት ትጀምራላችሁ። ዛሬ በዚህ ቪዲዮ ውስጥ ብዙዎች ትኩረት የማይሰጧቸው ግን ደግሞ እጅግ ጥልቅ ምስጢርን የሚናገሩ 10 ሳይንሳዊ ዘዴዎችን አንድ በአንድ እንመረምራለን። እነዚህ ነጥቦች ዝም ብለው የሚታዩ ሳይሆኑ የሰው ልጅን ማንነት መመርመሪያና ከውሸት መከላከያ መንገዶች ናቸው። እስከ መጨረሻው አብራችሁኝ ከቆያችሁ ከዛሬ በኋላ ሰዎችን የምታዩበትን መነጽር እስከ መጨረሻው ትቀይራላችሁ። ዝግጁ ከሆናችሁ ወደ መጀመሪያው ነጥብ እንግባ። መልካም ልብ ካላችሁ ቪዲዮን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አንደኛ፣ የአይን እንቅስቃሴ። ወደ መጀመሪያውና እጅግ ጥልቅ ወደ ሆነው ነጥብ ስንገባ የምናገኘው አይናችንን ነው። አይን የአይምሯችንን ቀጥተኛ ስሜት የሚያንጸባርቅ ነው። ለዚህም ነው ብዙዎች አይን የነፍስ መስኮት ነው የሚሉት። በስነ ልቦና ጥናት ውስጥ አይን የሰው ልጅን እውነተኛ ስሜት በግልጽ ያሳያል። ምክንያቱም የአይን ጡንቻዎችን ሙሉ ለሙሉ ለመቆጣጠርና ውሸትን በምንዋሽበት ጊዜ ውሸታችንን እንዳያሳይብን ለማድረግ እጅግ በጣም አስቸጋሪ ስለሆነ ነው። እስቲ በመጀመሪያ የአይን ንክኪ ወይም አይ ኮንታክት የምንለውን ነገር እንመልከት። አንድ ሰው ሲያወራችሁ አይን አይናችሁን የሚያይ ከሆነ ይህ ግልጽነትን፣ ፍላጎትንና በራስ መተማመንን ያሳያል። ነገር ግን እዚህ ጋር መጠንቀቅ ያለባችሁ ነገር አንድ ሰው ከመጠን በላይ ካፈጠጠባችሁ ደግሞ ይህ የመቀራረብ ምልክት ሳይሆን የመቆጣጠር ወይም የማስፈራራት ሙከራ ሊሆን ይችላል። እንዲያውም አንዳንድ ጥናቶች እንደሚጠቁሙት እንደ CIA፣ እንደ ሞሳድ ያሉ የስለላ ድርጅቶች ወንጀለኞችን በሚመረምሩበት ጊዜ እንዳረጋገጡት የተለማመዱ ውሸታሞች እየዋሹ መሆናቸውን ላለማሳወቅ ሲሉ ሆን ብለው አይናችሁን ትኩር ብለው ሊመለከቷችሁ ይችላሉ። በተቃራኒው ደግሞ አንድ ሰው አይኑን የሚያረቅ ወይም ደግሞ የሚያርገበግብ ከሆነ ያ ሰው ምቾት እንዳልተሰማው፣ የሆነ ነገር እየደበቀ እንደሆነ ወይም ደግሞ ከፍተኛ ጭንቀት ውስጥ እንዳለ ፍንጭ ይሰጣችኋል ማለት ነው። ስለዚህ አይ ኮንታክት በሚለው ስር ትኩር ብለው ሲመለከቷችሁ ጥሩ ስሜት ላይ እንዳሉ፣ እንዲሁም ደግሞ አይናቸው ሲርገበገብና ሌላ ቦታ ለማየት ሲሞክሩ ደግሞ እየዋሿችሁ ያለው ነገር እንዳለ ወይም ደግሞ የተደበቀ የሆነ ነገር እንዳለ ወይም ጭንቀት ውስጥ መሆናቸውን ይገልጽልናል ማለት ነው።
ሁለተኛውና እጅግ የሚገርመው ነጥብ የአይን ብሌን መስፋትና መጥበብ ነው። አሁንም ያለነው አይን ላይ ነው። የአይን ብሌን መስፋትና መጥበብ የስሜት ምልክት ነው። ይህ ምልክት በፍጹም በሰው ልጅ ቁጥጥር ስር አይደለም። አንድ ሰው የሚወደውን ነገር ሲያይ ወይም ደግሞ እየሰማ ያለው ንግግር ከማረከው የአይን ብሌኑ በከፍተኛ ሁኔታ ይሰፋል። ይህ አይምሮአችን የሚወደውን ነገር በደንብ ለማየት የሚያደርገው ተፈጥሯዊ ምላሽ ነው። ነገር ግን አንድ ሰው ሲቆጣ ወይም ደግሞ አሰልቺ ነገር ሲገጥመው የአይን ብሌኑ ይጠባል። ስለዚህ በአንድ የንግድ ድርድር ውስጥ የሰውየውን አይን ብሌን ማየት ከቻላችሁ በንግግሩ ደስተኛ መሆኑን ወይም አለመሆኑን ያለምንም ቃል መረዳት ትችላላችሁ ማለት ነው። ሶስተኛው አሁንም አይን ውስጥ ነው ያለነው። ሶስተኛው ነጥብ የአይን አቅጣጫ ነው። አንድ ሰው አንድን መረጃ ለማስታወስ ሲሞክር አብዛኛውን ጊዜ አይኑን ወደ ግራና ወደ ላይ ያንቀሳቅሰዋል። ይህ አይምሮአችን ወደ ማስታወሻ ክፍል መሄዱን ያሳየናል። ነገር ግን አንድ ሰው አይኑን ወደ ቀኝና ወደ ላይ ካደረገ ይህ አይምሮአችን አዲስ ነገር እየፈጠረ መሆኑንም ይጠቁመናል። አንድን ሰው ትላንት የት ነበርክ ብላችሁ ጠይቃችሁት አይኑ ወደ ቀኝ ካመራ ያ ሰው እውነቱን ከማስታወስ ይልቅ አዲስ ታሪክ እየፈጠረ ሊሆን እንደሚችል መጠርጠር ትችላላችሁ ማለት ነው። ማሳሰቢያ፣ ይህ በግራኝ ሰዎች ላይ ተቃራኒ ሊሆን እንደሚችል አትርሱት። አራተኛው ደግሞ የአይን እርግብግቢት ፍጥነት ነው። በኖርማል ሁኔታ ውስጥ አንድ ሰው በደቂቃ ከ15 እስከ 20 ጊዜ አይኑን ያርገበግባል። ነገር ግን አንድ ሰው ጫና ውስጥ ሲገባ ወይም ሲዋሽ ይህ በፍጥነት በከፍተኛ ሁኔታ ይጨምራል። በመጨረሻም ከፊል የሆነ የአይን መዘጋት ወይም አይንን ማጥበብ። ሰዎች የማይወዱትን ነገር ሲሰሙ ወይም ሲጠራጠሩ ሳያውቁት አይናቸውን ያጠባሉ። ይህ እውነቱን ለማየት እየታገልኩ ነው ወይም ያልከው ነገር አልተመቸኝም የሚል ድምፅ አልባ ተቃውሞ ነው። ስለዚህ ልክ ከፊል የሆነ የአይን ማጥበብ ወይም በትንሹ አይንን መዝጋት ስትመለከቱ ነገሩን ግልጽ ለማድረግ ሞክሩ። ምክንያቱም ያ ሰው በዛ ሁኔታ ሰርተታችሁት ከሄዳችሁ ነገሩን አልተቀበለውም ወይም አላመነበትም ማለት ነው። ስለዚህ የበለጠ ማስረዳት፣ የበለጠ ማብራራት ይጠበቅባችኋል ማለት ነው። ስለዚህ በዚህ መልኩ አይን ላይ ያለውን ነጥብ ጨርሰናል ማለት ነው። ሁለተኛ እግሮችን ማየት። አሁን ደግሞ ወደ ሁለተኛውና ብዙዎቻችን ችላ ወደምንለው ነገር ግን እጅግ እውነተኛ ወደ ሆነው የሰውነት ክፍላችን እንለፍ። እሱም እግራችን ነው። አንድ ሰውን ለማንበብ ስትፈልጉ ፊቱን ብቻ ማየት የለባችሁም። ከሰው ልጅ የስሜት ህዋሳት ጋር ቀጥተኛ ግንኙነት ያለው ሌላኛው አካላችን እግራችን ስለሆነ ነው። በስነ ልቦና ጥናቶች መሰረት እግሮቻችን ከአእምሮአችን ሊምቢክ ሲስተም ጋር በቀጥታ የተገናኙ ናቸው። ይህ የአንጎላችን ክፍል ደግሞ ለመዳን ወይም ደግሞ ከአደጋ ለማምለጥ የምንጠቀምበት ወሳኝ ክፍላችን ነው። ስለዚህ አንድ ሰው ስጋት ሲሰማው፣ መሄድ ሲፈልግ ወይም ምቾት ሲያጣ እግሮቹ ሳያውቀው ቀድሞ አቅጣጫ ይይዛሉ። በመጀመሪያ የአንድን ሰው እግር አቅጣጫ ወዴት ነው የሚለውን ተመልከቱ። ከአንድ ሰው ጋር እያወራችሁ እያለ የሰውየው ደረትና ፊት ወደ እናንተ ቢሆንም እግሮቹ ግን ወደ በሩ ወይም ከናንተ ወጣ ወዳለ አቅጣጫ ከዞሩ ያ ሰው ከናንተ ጋር ያለው ቆይታ አብቅቷል ማለት ነው። አእምሮ ቀድሞ ሄዷል፣ እግሮቹም ያንን ጉዞ ጀምረዋል። ንግግራችሁ አሰልቺ ሆኖበታል ወይም ደግሞ በጣም ቸኩሏል ማለት ነው። በሁለተኛ ደረጃ ደስተኛ እግሮች የምንለው ነው። አንድ ሰው ተቀምጦ እያለ እግሮቹን ወደ ላይና ወደ ታች የሚያንቀሳቅስ ወይም የሚረግጥ ከሆነ ያ ሰው በጣም ደስ የሚል ወሬ እየሰማ መሆኑን ወይም በጣም የሚፈልገውን ነገር እያገኘ መሆኑን ያሳያል። ይህ በንግድ ስራ ላይ ትልቅ ጥቅም አለው። ለምሳሌ ዋጋ ስትጠሩ የደንበኛውን እግሮች መንቀሳቀስ መጀመሩንና አለመጀመሩን ተመልከቱ። በዋጋው መደሰቱን ወይም ደግሞ ዋጋው ከመጠን በላይ ከፍ ብሎበት የማይገዛው መሆኑን በቅድሚያ መወሰን ትችላላችሁ። እግርን በተመለከተ የምናነሳው ሶስተኛ ደረጃ እግርን አጣምሮ መቆም ነው። አንድ ሰው ቆሞ እያለ እግሮቹን አጣምሮ ከቆመ ያ ሰው እጅግ በጣም ምቾት እንደተሰማውና በዙሪያው ባሉ ሰዎች እንደሚተማመን ያሳያል። ምክንያቱም እግርን ማጣመር በድንገት አደጋ ቢመጣ በፍጥነት እንዳናመልጥ ስለሚያደርገን ነው። ይህንን አቀማመጥ የምንይዘው ሙሉ በሙሉ ሰላማዊ በሆነ አካባቢ ላይ ብቻ ስንሆን ነው። በአንጻሩም ደግሞ አንድ ሰው እግሮቹን በሰፊው ከፍቶ ከቆመ
ግዛቱን እያስከበረ ወይም ደግሞ የበላይነቱን ለማሳየት እየሞከረ መሆኑን ይገልጻል። ስለዚህ ከዛሬ ጀምሮ ሰዎችን ስታነጋግሩ ከፊት አልፋችሁ እግራቸው ላይ አይናችሁን ጣል አድርጉ። ቃላቸው ደስ ብሎኛል ቢሆንም እግራቸው ግን ወደ በሩ ካመለከተ እውነቱን ለመናገር እነዛ ሰዎች መሄድ ፈልገዋል ማለት ነው። ስለዚህ ለቀቋቸው። እንደዚህ ያደረጋችሁ ሰዎችን በቀላሉ ማንበብ ትችላላችሁ ማለት ነው። አሁን ደግሞ ወደ ሶስተኛውና እጅግ አስገራሚ ወደ ሆነው ነጥብ እንለፍ። ይህ ነጥብ መስታወት መሆን ወይም በስነ ልቦናው ዓለም ሚረሪንግ በመባል ይታወቃል። ለመሆኑ አንድ ሰው እያነጋገራችሁ እያለ ሳታውቁት እሱ የተቀመጠበትን አቀማመጥ ይዛችሁ ወይም እሱ እጁን ሲያነሳ አብራችሁ አንስታችሁ ታውቃላችሁ ወይስ እናንተ ውሃ ስትጠጡ ያ ሰው ወዲያውኑ ውሃውን ሲያነሳ አስተውላችኋል? ይህ በአጋጣሚ የሚፈጠር ነገር አይደለም። መስታወት መሆን ማለት አንድ ሰው የእርሶን የሰውነት ቋንቋ፣ የንግግር ፍጥነት አልፎም ተርፎም የእጅ እንቅስቃሴን ሳያውቀው መኮረጅ ወይም እንደ መስታወት ማንጸባረቅ ማለት ነው። ይህ ድርጊት በሰው ልጅ አእምሮ ውስጥ የሚገኙትን ሚረር ኒውሮንስ የሚባሉ ህዋሳት የሚፈጥሩት ውጤት ነው። እነዚህ ህዋሳት የሚሰሩት አንድን ሰው ስንወደው፣ በሐሳቡ ስንስማማ ወይም ከሰውየው ጋር ጥልቅ የሆነ ግንኙነትን መፍጠር ስንፈልግ የምናደርገው ነው። ይህንን ዘዴ ሰዎችን ለማንበብ እንዴት እንጠቀመዋለን? በጣም ቀላል ነው። አንድ ሰው እናንተ የምታደርጉትን እንቅስቃሴ የሚደግም ከሆነ ያ ሰው ከናንተ ሐሳብ ጋር ተገናኝቷል ማለት ነው ካልን፣ ለምሳሌ ንግግር እያደረጋችሁ እያለ እናንተ ቀስ ብላችሁ እጃችሁን ብታጣምሩ ያ ሰውም ወዲያውኑ እጁን ካጣመረ ወይም እናንተ ፈገግ ስትሉ እሱም አብሮ ፈገግ ካለ ያ ሰው ከናንተ ጋር እስማማለሁ ወይም ምቾት ተሰምቶኛል እያላችሁ ነው። ይህ በንግድ ድርድር ወቅት እጅግ በጣም ወሳኙ ነጥብ ነው። ነገር ግን ተቃራኒውንም ማየት አለባችሁ። እናንተ ለአንድ ሰው የቀረበ ክፍት የሆነ የሰውነት ቋንቋ እያሳያችሁት ያ ሰው ግን ፈጽሞ የተለየና የራቀ እንቅስቃሴ የሚያሳይ ከሆነ በመካከላችሁ ትልቅ የሐሳብ ልዩነት ወይም የመሸማቀቅ ስሜት አለ ማለት ነው። ይህ ማለት እናንተ ከእርሱ ጋር መስማማት ፈልጋችሁ እርሱ ግን እንዳልፈለገ የሚያሳይ ነው። አሁን ደግሞ ወደ አራተኛውና አስፈላጊ ወደ ሆነው ነጥብ እንለፍ። ይህ ነጥብ የእጅ እንቅስቃሴ ወይም ሃንድ ገስቸር የምንለው ነው። በሰው ልጅ ታሪክ ውስጥ ድሮ እጆች ሁልጊዜም ትልቅ ትርጉም ነበራቸው። በጥንት ዘመን ሰዎች እርስ በርሳቸው ሲገናኙ እጃቸውን ከፍ አድርገው ያሳያሉ። ይህም መሳሪያ አልያዝኩም ለማለት ነበረ። አሁንም ላይ ግን እጆች የራሳቸው የሆነ የስሜት ነጸብራቅ አላቸው። የመጀመሪያው ትልቁ የታማኝነት ምልክትን የሚያሳየው ክፍት መዳፋችን ነው። አንድ ሰው ሲያወራችሁ መዳፎቹን ከፍቶ የሚያሳያችሁ ከሆነ ያ ሰው እውነቱን እየተናገረ መሆኑን፣ ምንም የሚደብቀው ነገር እንደሌለ በውስጠ ታዋቂነት እየነገራችሁ ነው። ለዚህም ነው ጠበቃዎች ወይም ዶክተሮች ቃል ሲገቡ እጃቸውን ልባቸው ላይ ወይም ደግሞ እጃቸውን ከፍ አድርገው ቃል እንዲገቡ የሚደረጉት። አንድ ሰው እጆቹን ኪሱ ውስጥ ከከተተ ከጠረጴዛ ስር ከደበቀው ወይም ከጀርባ ካደረገው የሆነ ነገር እየደበቃችሁ ነው ማለት ነው። በንግድ ስራም በተለያዩ ነገሮች ላይ እየተሸሸጋችሁ ያላችሁት የሆነ እየተደበቃችሁ ያለው ነገር እንዳለ ያመለክታል። ስለዚህ እጆች ጥሩ የሆነ ስሜትን ይነግሯችኋል ማለት ነው። ሁለተኛው ነጥብ ደግሞ የእጅ እንቅስቃሴ ብዛት ነው። አንድ ሰው ስለሚወደው ወይም ስሜት ስለሚሰጠው ጉዳይ እያወራ ከሆነ ሳያውቀው እጆቹን በሰፊው ያንቀሳቅሳል። ምክንያቱም ስሜቱና ሐሳቡ እርስ በርሱ ስለተሳሰሩ ነው። እጆቹ በንግግሩ ላይ ስዕልን ይስላሉ። በአንጻሩም ደግሞ አንድ ሰው ውሸት እያቀናበረ ከሆነ ወይም ከልቡ ያልሆነ ወሬ እያወራ ከሆነ የእጅ እንቅስቃሴው ይገደባል። ምክንያቱም አእምሮ ውሸቱን በመፍጠር ላይ ስለሚጠመድ በሰውነት እንቅስቃሴ ላይ የሚሆን ትኩረት አይኖረውም ማለት ነው። ስለዚህ ሰውየው እንደ ሐውልት ቆሞ ወይም እጆቹን አጣብቆ የሚያወራ ከሆነ ንግግሩ ከልብ አለመሆኑን ወይም ደግሞ እውነተኛ ነገር እየተናገረ አለመሆኑን ያጠራጥራል ማለት ነው። ሶስተኛው አሁንም በእጅ እንቅስቃሴ ላይ ነን፣ ስቲፕሊንግ የሚባል ነው። ይህም የሁለት እጆች የጣት ጫፎች እርስ በእርስ እንዲነኩ አድርጎ እንደ ቤተክርስቲያን ጣራ ቅርጽ አይነት መስራት ማለት ነው። ይህንን ምልክት ብዙውን ጊዜ የምናየው በከፍተኛ ባለስልጣናት፣ በጠበቆች ወይም በድርጅቶች መሪዎች ላይ ነው። ይህ ምልክት በራሴ እተማመናለሁ፣ የምናገረውን አውቃለሁ የሚል ትርጉም አለው። አንድ ሰው ይህንን ምልክት ካሳያችሁ በጉዳዩ ላይ ጥልቅ እውቀት እንዳለውና ሁኔታውን እየተቆጣጠረ መሆኑን መረዳት ትችላላችሁ ማለት ነው።
በመጨረሻም ፊትን የመነካካት ምልክቶች። ንግግር እያደረጋችሁ እያለ ሰውየው አፉን ከሸፈነ፣ አፍንጫውን ከነካካ ወይም አንገቱን ካሻሸ ይህ የጭንቀት ምልክት ነው። አእምሮ በንግግሩ ምቾት ሲያጣ ወይም ውሸት ሲናገር ሰውነቱ ራሱን ለማረጋጋት እነዚህን ጥቃቅን እንቅስቃሴዎች ያደርጋል ማለት ነው። ስለዚህ የእጅ እንቅስቃሴም ቢሆን የሰው ልጅን ስሜት አንጸባርቀው ያሳያሉ ማለት ነው። አምስተኛ የድምጽ ቃናና የንግግር ፍጥነት። አሁን ደግሞ ከአካል እንቅስቃሴ ወጣ ብለን ወደ ሌላውና እጅግ ረቂቅ ወደ ሆነው በጣም ገላጭ ወደ ሆነው ምልክት እንለፍ። ያም የድምጽ ቃናና የንግግር ፍጥነት ነው። ሰዎች የሚናገሩት ቃል አንድ ቢሆንም ያንን ቃል የሚናገሩበት ድምጽ ግን የሰማይና የምድር ያህል ልዩነት ሊኖረው ይችላል። በስነ ልቦና ጥናቶች መሰረት የድምጽ ቃና ከንግግራችን ውስጥ 38 በመቶ የሚሆነውን መልእክት ያስተላልፋል። ይህም ማለት የንግግራችንን 5 እጥፍ ማለት ነው። በመጀመሪያ የንግግር ፍጥነትን እንመልከት። አንድ ሰው ካለው መነሻ ባህሪ ወጣ ባለ መልኩ ድንገት ንግግሩ ከፈጠነ ይህ ትልቅ የጭንቀት ወይም የደስታ ምልክት ሊሆን ይችላል። በተለይ አንድ ሰው ውሸት እያቀናበረ ከሆነ ያንን የውሸት ታሪክ በፍጥነት ተናግሮ ለመጨረስና ያንን የሚያስጨንቅ ወቅት ለማለፍ ስለሚቸኩል ንግግሩ ይፈጥናል። በአንጻሩ ደግሞ ንግግሩ ድንገት የሚጎተትና የሚዘገይ ከሆነ ሰውየው የሚናገረውን ነገር ለማሰብ ወይም ትክክለኛውን ቃል ለመምረጥ እየታገለ መሆኑን ያሳያል ማለት ነው። ሁለተኛው ነጥብ የድምጽ ቃና ነው ወይም ፒች የምንለው። ሰዎች ሲጨነቁ ወይም ስጋት ውስጥ ሲገቡ በአንገታቸው አካባቢ ያሉ ጡንቻዎች ይወጠራሉ። ይህ መወጠር ደግሞ ድምጻቸው ቀጠን እንዲል ወይም ደግሞ ከፍ እንዲል ያደርገዋል። ለምሳሌ አንድ ሰው ጥያቄ ስትጠይቀው ድምጹን ድንገት ቀጥኖ ከመጣ ያ ሰው በጉዳዩ ላይ ምቾት እንዳልተሰማው ወይም የሆነ ነገር እየደበቀ መሆኑን የሚጠቁም ምልክት ነው ማለት ነው። በተቃራኒው ደግሞ ጥልቅና የተረጋጋ ድምጽ በራስ መተማመንንና እውነትን ይገልጻል ማለት ነው። ሶስተኛውና ብዙ የምንሳሳትበት ነጥብ ጥያቄ መሰል ንግግር ነው። አንድ ሰው አንድን መረጃ በእርግጠኝነት መናገር ሲገባው የንግግሩ መጨረሻ ላይ ድምጹን ከፍ አድርጎ እንደ ጥያቄ የሚያቀርበው ከሆነ ያ ሰው በራሱ ሐሳብ ላይ እምነት እንደሌለው ያሳያል። ለምሳሌ ነገ ስራውን እጨርሳለሁ ብሎ እንደ ጥያቄ የሚናገር ሰው ስራውን ለመጨረሱ ራሱም እርግጠኛ እንዳልሆነ እየነገራችሁ ነው። እውነተኛ በራስ መተማመን ያለው ሰው ንግግሩን የሚጨርሰው ድምጹን በመቀነስ እንጂ ከፍ በማድረግ አይደለም። አራተኛው ደግሞ ተፈጥሯዊ ያልሆኑ ዝምታዎች ወይም አላስፈላጊ መቆራረጦች ናቸው። በንግግር መሃል የሚደረጉ ረጅም ዝምታዎች ወይም ደግሞ እንደ ያሉ ቃላትን በብዛት መጠቀም ሰውየው አእምሮ ከንግግሩ ፍጥነት ጋር እየተራመደ እንዳልሆነ ያሳያል። ይህ ደግሞ ታሪክን ከመፍጠር ወይም ደግሞ ውሸትን ከመፍጠር ጋር የተያያዘ ሊሆን ይችላል። በመጨረሻ በድምጽ ቃናና በንግግር ፍጥነት ላይ የምንናገረው ነገር ቢኖር ሰውየው ከተለመደው ለየት ባለ መልኩ የድምጽ ቃናና ፍጥነትን ካስተዋላችሁበት አንድ የሆነ የተለየ ነገር እያካሄደ እንደሆነ ማወቅ ትችላላችሁ ማለት ነው። ስለዚህ መጀመሪያ የሰውየውን የንግግር ፍጥነትና የድምጽ ቃና መረዳት መቻል አለባችሁ። በኖርማል ጊዜ ምን አይነት የድምጽ ቃናና ምን አይነት የድምጽ ፍጥነት አለው? ከዛ ጨመር ያለ ወይም ደግሞ ዝቅ ያለ ሲሆን በአጭሩ ምን እየተካሄደ እንደሆነ መረዳት ትችላላችሁ ማለት ነው። ስድስተኛ ፈገግታ። ወደ ስድስተኛው ነጥብ ስንሸጋገር የሰው ልጅ ማህበራዊ ጭንብል ወደ ሆነው ፈገግታ እንመጣለን። ፈገግታ ሁልጊዜም የደስታ ምልክት ይመስለናል። ነገር ግን እውነታው ፈጽሞ የተለየ ነው። ፈገግታ ፍቅርን ለመግለጽ፣ ውሸትን ለመሸፈን፣ ሰዎችን ለማግባባት ወይም ጥላቻን ለመደበቅ ሊያገለግል ይችላል። ታዲያ በአንድ ሰው ፊት ላይ የሚታየው ፈገግታ ከልብ የመነጨ ይሁን ወይስ የይስሙላ እንዴት መለየት እንችላለን? በስነ ልቦናው ዓለም እውነተኛ ፈገግታ ዱሸን ስማይል ተብሎ ይጠራል። ይህ ስም የተሰጠው ፈገግታን በጥልቀት ላጠናው ጊዮም ዱሸን ለተባለ ሳይንቲስት ሲሆን እሱም እውነተኛ ፈገግታን ከሐሰተኛ የሚለዩ ሁለት ዋና ዋና ጡንቻዎችን ለይቷል። የመጀመሪያውና ትልቁ ልዩነት አይኖች ላይ ነው። አንድ ሰው በእውነት ሲደሰት ዛይጎማቲክ ሜጀር የተባሉት ጡንቻዎች ጉንጮቹ ወደ ላይ ሲሰቀሉ፣ በተመሳሳይ ሰዓት ደግሞ አርቢኩላሰሪ አኩላይ የሚባሉት የአይን ዙሪያ ጡንቻዎች ይኮማተራሉ። በዚህ ጊዜ በአይናችን ላይ ጥቃቅን መጨማደዶች ወይም ምልክቶች ይፈጠራሉ ማለት ነው። እውነተኛ ፈገግታ አይን ላይ ይጀምራል፣ ከዚያም ወደ ከንፈር ይወርዳል ይላል። የሐሰት ፈገግታ ግን ከንፈር ላይ ብቻ ይቆማል። ሰውየው ጥርሱን ቢያሳይም አይኖቹ ግን እንደ በረዶ ቀዝቃዛና ምንም አይነት ለውጥ የማይታይባቸው ከሆኑ
ያ ሰው ለማህበራዊ ግዴታ ብቻ እየሳቀ መሆኑን ያሳያል ማለት ነው። ስለዚህ እውነተኛ ፈገግታን የምትለዩት ከከንፈራችን ላይ አልፎ አይናችን ላይ ምልክትን ሲሰጠን ነው ማለት ነው። የአይን ዙሪያዎች ይጨማደዳሉ ማለት ነው። ሁለተኛው ነጥብ የጊዜው ርዝመትና ፍጥነት ነው። እውነተኛ ፈገግታ በዝግታ ነው ፊት ላይ የሚሰፍረው። ደስታው ከአይምሮ ተነስቶ ፊት ላይ እስኪገለጽ ድረስ ጥቂት ሚሊ ሰከንዶችን ይወስዳል። እንዲሁም ደስታው ካበቃ በኋላ በዝግታ ነው ከፊት ላይ የሚጠፋው። የሐሰት ፈገግታ ግን ድንገት ይመጣል፣ ደግሞም ድንገት ጥፍት ይላል። አንድ ሰው ከናንተ ጋር እያወራ ድንገት ስቆ ወዲያውኑ ፊቱ ወደ ነበረበት ድርቅ ያለ ሁኔታ ከተመለሰ ያ ሳቅ አስገዳጅ እንጂ ፍላጎት ያለው እንዳልነበረ መረዳት ትችላላችሁ። ሶስተኛው ደግሞ የፊት መመጣጠን ነው። ጥናቶች እንደሚያሳዩት ሰዎች ሆን ብለው ፈገግታን ሲያቀናብሩ ብዙውን ጊዜ የፊታቸው ግራና ቀኝ እኩል አይሆንም። ምናልባት የግራ ከንፈራቸው ይበልጥ ወደ ላይ ሲሳብ፣ የቀኙ ከንፈራቸው ደግሞ ዝቅ ሊል ይችላል። እውነተኛ የደስታ ስሜት ግን የሁለቱን የፊት ክፍሎቻቸው ላይ በእኩልነት ነው የሚገለጸው። አራተኛውና እጅግ የሚገርመው የታችኛው ጥርስ ጉዳይ ነው። አብዛኛው ጊዜ ሰዎች በእውነት ሲስቁ የታችኛው ጥርሳቸው አይታይም፣ ምክንያቱም የጉንጭ ጡንቻዎች ወደ ላይ ስለሚሳቡ የታችኛውን ከንፈር ይሸፍኑታል ማለት ነው። የታችኛው ጥርስ በሰፊው የሚታይ ከሆነ ግን ያ ሰው ምናልባት ለፎቶግራፍ እየተዘጋጀ ሊሆን ይችላል። የታችኛው ጥርስ ግን በሰፊው የሚታይ ከሆነ ያ ሰው ሆን ብሎ ፈገግታውን እየሰራው እንጂ ከውስጡ ከመነጨ ደስታ ወይም ደግሞ ከስሜቱ ፈገግ እያለ ላይሆን ይችላል ማለት ነው። ይህን ዘዴ ማወቃችሁ በሰዎች መካከል ያላችሁን ግንኙነት በሚገርም ሁኔታ ይቀይረዋል። አንድ ሰው በሐሳባችሁ ተስማምቻለሁ ብሎ ቢስቅላችሁ አይኖቹ ላይ ያለውን መጨማደድ ካላያችሁ ያ ሰው በውስጡ ጥርጣሬ እንዳለ መረዳት ትችላላችሁ። ሰባተኛ ራስን መንካትና ማረጋጋት። አሁን ደግሞ ወደ ሰባተኛው ነጥብ እንለፍ። ይህ ነጥብ ራስን ማረጋጋት ወይም በሳይንሳዊ ስሙ ራስን የማረጋጋት ጥበብ በመባል ይታወቃል። የሰው ልጅ አይምሮ ምቾት ሲያጣ ወይም ሲጨነቅ ወይም ስጋት ሲሰማው ሰውነታችን ያንን ጫና ለመቀነስ ራሱን ለማረጋጋት ሳያውቀው ወይም ሰብኮንሺየስሊ የሚያደርጋቸው ጥቃቅን እንቅስቃሴዎች አሉ። ይህንን እንደ አይምሮአችን ራሱን የሚያክምበት መንገድ አድርጋችሁ ልትወስዱት ትችላላችሁ። አንድ ሰው ሲዋሽ ወይም ደስ የማያሰኝ ጥያቄ ሲቀርብለት በአንጎል ውስጥ የሚፈጠረው ጭንቀት ወደ ነርቭ መገጣጠሚያዎች ያልፋል። ያንን ደስ የማይል ስሜት ለማለፍ ደግሞ እጆቻችን በደመ ነፍስ ወደ ፊታችን ወይም ወደ አንገታችን ይሄዳሉ። በመጀመሪያ የአንገት ንክኪን እንመልከት። ይህ በወንዶችና በሴቶች ላይ በብዛት የሚታይ ምልክት ነው። አንገት እጅግ ስስና ብዙ የነርቭ መጋጠሚያዎች ያሉበት ቦታ ነው። አንድ ሰው እያወራችሁ እያለ ድንገት አንገቱን ማሸት ወይም መነካካት ከጀመረ ያ ሰው ከፍተኛ ጫና ውስጥ እንዳለ ወይም ጥያቄያችሁ እያስጨነቀው እንደሆነ ግልጽ ምልክት ነው። ሴቶች ደግሞ አብዛኛው ጊዜ አንገታቸው ላይ ያለውን ሐብል የመነካካት ወይም የማስተካከል ምልክት ያሳያሉ። ይህም ራሳቸውን ለማረጋጋት እያደረጉ ያሉት ጥረት ነው ማለት ነው። ሁለተኛው ነጥብ ደግሞ ፊትን መነካካት ነው። ግንባርን ማሸት፣ ጆሮን መጎተት ወይም ደግሞ አፍንጫን መነካካት የአይምሮ መወጠር ምልክቶች ናቸው። በተለይ አፍንጫን መነካካት ፒኖሲዮ ኢፌክት ከሚባለው ሳይንሳዊ ክስተት ጋር ይያያዛል። አንድ ሰው ሲዋሽ በአፍንጫው አካባቢ ያሉ የደም ስሮች ስለሚለጠጡ መጠነኛ የማሳከክ ስሜትን ይፈጥራሉ። ለዚህ ነው ሰዎች ሲዋሹ ሳያውቁት አፍንጫቸውን የሚነኩት። ሶስተኛው ደግሞ የከንፈር መለጠጥ ነው። አንድ ሰው ከንፈሩን ወደ ውስጥ በመሳብ ድምጥጥ አድርጎ ከያዘ ይህ ሰው የሆነን ነገር እየደበቀ ወይም የሆነን ስሜት አምቆ እየያዘ መሆኑን ያሳያል። አእምሮአችን ምንም እንዳትናገር የሚል ትዕዛዝ ለከንፈራችን ሲሰጥ የሚፈጠር ምልክት ነው። ይህንን ምልክት በንግድ ድርድር ውስጥ ወይም ደግሞ በከፍተኛ የፍርድ ቤት ምርመራዎች ላይ በብዛት እናየዋለን። አራተኛው ደግሞ ልብስን ወይም ጸጉርን ማስተካከል ነው። አንድ ሰው በንግግር መሃል ያለ ምክንያት ክርባቱን ቢያስተካክል ወይም ደግሞ ሸሚዙን እጅጌ ቢነካካ፣ አልፎ ተርፎ ጸጉሩን ደጋግሞ ቢያሻሽ ያ ሰው በዚያ ቅስፈት በራስ መተማመኑን እያጣ መሆኑን፣ አካባቢውን ለመቆጣጠር እየታገለ መሆኑን ያሳየናል ማለት ነው። ስለዚህ እነዚህ ጥቃቅን የሆኑ ምልክቶች ውስጣችን ራሱን ለማረጋጋት ወይም ደግሞ እየተሰማው ያለውን የጭንቀት ስሜት፣ የመረበሽ ስሜት ለማስተካከል ራሱ እየወሰደ ያላቸው እርምጃዎች ናቸው ማለት ነው። ስለዚህ ሰዎች ይህንን ሲያደርጉ ምን እየተሰማቸው እንደሆነ ማወቅ ትችላላችሁ። እንዲሁም ደግሞ እናንተ ይህንን ምልክት ራሳችሁ ላይ ስታዩ መቆጣጠር ትችላላችሁ ማለት ነው። ስምንተኛ የሰውነት አቋቋም ነው ወይም ፖስቸር የምንለው። አሁን ደግሞ ፖስቸርን በሰፊው እንመልከት። ብዙ ጊዜ ሰዎች አፋቸውን ከፍተው ከመናገራቸው በፊት የሰውነታቸው አቋቋም ማንነታቸውን ይናገራል። አቋቋም የአንድን ሰው በራስ መተማመን፣ የስልጣን ተዋረድና
ለሁኔታ ያለውን ዝግጁነት ጥልቅ ማሳያ ነው። የመጀመሪያው ትልቁ ምልክት የግዛት መስፋፋት የምንለው ነው። በስነ ልቦና ጥናቶች መሰረት አንድ ሰው በራሱ የሚተማመን ከሆነ ወይም ደግሞ በዚያ አካባቢ ላይ የበላይነት ከተሰማው ሳያውቀው የሰውነቱ አቋም ወይም አቋቋም ይስፋፋል ማለት ነው። ደረቱን ይነፋል፣ ትከሻውን ወደ ኋላ ያስገጥማል፣ እንዲሁም እጆቹን ዘርጋ አድርጎ ይቀመጣል። ይህ እኔ እዚህ ያለው አካባቢውን እቆጣጠራለሁ የሚል መልእክት አለው ማለት ነው። በአንጻሩ ደግሞ አንድ ሰው ስጋት ውስጥ ሲገባ ወይም በራስ መተማመኑን ሲያጣ የሰውነት አቋቋሙ ይቀንሳል። ትከሻውን ወደፊት ያጎብጣል፣ አንገቱን ወደ ውስጥ ያስገባል፣ እጆቹን ወደ ሰውነቱ በማስጠጋት ራሱን ትንሽ ለማድረግ ይሞክራል። ይህ ባልታይ ይሻላል የሚል የመሸሸግ ምልክት ነው ማለት ነው። ሁለተኛው ነጥብ ወደፊትና ወደ ኋላ ማዘንበል ነው። አንድ ሰው እናንተ ወደምትናገሩት ሐሳብ ወደፊት ዘመም ካለ ይህ ለሐሳባችሁ ያለውን ከፍተኛ ፍላጎትና አድናቆት ያሳያል። እየሰማችሁም እንደሆነ ያስታውቃል። አእምሮአችን ለምንወደው ወይም ለሚስበን ነገር ወደፊት የመቅረብ ተፈጥሯዊ ባህሪ ያለው። ነገር ግን አንድ ሰው ወንበሩን ወደ ኋላ ተደግፎ ወይም ከናንተ ራቅ ብሎ የሚቀመጥ ከሆነ ይህ የመሰላቸት፣ የመጠራጠር ወይም ደግሞ ከዚህ ንግግር አቋርጬ መውጣት እፈልጋለሁ የሚል ምልክት ነው። ሶስተኛው ደግሞ የእጆች አቀማመጥ ነው። ይህ ማለት ከቀድሞ ሐሳብ ጋር ይለያያል። የእጆች አቀማመጥ እያልን ያለነው ከፖስቸር አንጻር ነው። እጆቹን አጣጥፎ የቆመ ሰው አብዛኛውን ጊዜ የመከላከያ ግንብን እየገነባ መሆኑን ያሳያል። ይህ አቀማመጥ አልስማማም ወይም ደግሞ ምቾት አልተሰማኝም የሚል ትርጉም ሊኖረው ይችላል። ነገር ግን እዚህ ጋር አንድ ነገር ማስታወስ አለባችሁ። ቤዝላይንን ማጥናት አለባችሁ። ቤዝላይን የሚለውን 10ኛው ነጥብ ላይ የምንጠቅሰው ነጥብ ነው። ምናልባት ሰውየው ብርድ ስለሆነ ወይም ልምዱ ስለሆነ እጁን አጣጥፎ ሊሆን ይችላል። ነገር ግን በንግግር መሃል ጥያቄ ስትጠይቁት ወዲያውኑ እጁን ካጣመረ ወይም ደግሞ ያ ምልክት ከዚህ በፊት ልምዱ ካልሆነና ግን እዛ ሰዓት ላይ ብቻ ያንን እያደረገ ከሆነ የመቃወም ወይም ራስን የመከላከል ምልክት ሆኖ የመታየት አድቫንቴጁ ሰፋ ይላል ማለት ነው። አራተኛውና እጅግ አስፈላጊው ነጥብ የደረት አቅጣጫ ነው። አሁንም ፖስቸር ላይ ነው ያለነው። የደረት አቅጣጫ የምንለው የሰው ልጅ ደረት እጅግ አስፈላጊ የሆነው የሰውነት ክፍል ያለበት ቦታ ስለሆነ ነው። አእምሮአችን ደረታችንን የሚያዞረው ወደምናምነውና ወደምንወደው ሰው ብቻ ነው። ከአንድ ሰው ጋር እያወራችሁ እያለ ፊቱ ወደ እናንተ ሆኖ ደረቱ ግን ወደ ሌላ አቅጣጫ ከዞረ ያ ሰው ትኩረቱ ሌላ ቦታ ላይ እንደሆነና ከእናንተ ጋር ያለውን ግንኙነት ላይ ብቻ መሆኑን ያመለክታል። በአጠቃላይ ግን የሰውነት አቋቋም የአንድን ሰው ውስጣዊ የኃይል መረጃ ያሳየናል ማለት ነው። አንድ ሰው እንዴት ቆሟል፣ እንዴትስ ተቀምጧል የሚለውን በማየት ብቻ ያ ሰው ለጥቃት እንደተዘጋጀ ወይም ደግሞ ራሱን እየተከላከለ እንዳለ ወይስ ኮንፈርት ተሰምቶት ተረጋግቶ የሚያምነው ቦታ ላይ እንደተቀመጠ እነዚህን ሁሉ በአንድ የፖስቸር አቀማመጡ ማወቅ እንችላለን ማለት ነው። 9ኛ የጭንቅላት አነቃነቅ የምንለው ነው። አሁን ደግሞ ይህንን 9ኛውን ነጥብ በደንብ እንመልከተው። ጭንቅላትን መነቅነቅ በአብዛኛው ባህል እሺ ወይም አልስማማም እስማማለሁ የሚል ትርጉም እንዳለው ይታወቃል። ነገር ግን በስነ ልቦናው ዓለም የጭንቅላት አነቃነቅ ፍጥነትና ብዛት ከቃላት በላይ ትርጉም አላቸው። አንድ ሰው ጭንቅላቱን ሲነቀንቅላችሁ እየተሰማው ወይም እያወራችሁ ያላችሁት ነገርን እየተረዳ እንደሆነ ብቻ ሳይሆን በውስጡ ምን እያሰበ እንደሆነ ፍንጭም ይሰጣችኋል ማለት ነው። በመጀመሪያ የጭንቅላት አነቃነቅ ፍጥነትን አስተውሉ። አንድ ሰው ጭንቅላቱን በዝግታ የሚነቀነቅ ከሆነ ይህ እውነተኛ ፍላጎትና ትኩረት እንዳለው ያሳያል። ሰውየው የምትሉትን ነገር እያሰላሰለውና እየተረዳው መሆኑንም የሚገልጽበት መንገድ ነው። ነገር ግን አንድ ሰው ጭንቅላቱን በጣም በፍጥነትና በተደጋጋሚ የሚነቀነቅ ከሆነ ትርጉሙ ይለወጣል። ይህ ሰው እስማማለሁ እያለ ሳይሆን በውስጥ ታዋቂነት በቃ አቁም፣ አሁን ደግሞ እኔ ልናገር ወይም ደግሞ ንግግሩን ብንጨርስ ይሻላል እያለ ነው። ይህ የመቸኮልና የመሰላቸት ምልክት ነው። ስለዚህ አንድ ሰው በፍጥነት ጭንቅላቱን መነቅነቅ ከጀመረ ንግግራችሁን አሳጥራችሁ ለሱ እድል ብትሰጡት የተሻለ ነው እንላለን። ሁለተኛው ነጥብ የጭንቅላት ዘመም ማለት ነው። አንድ ሰው እያዳመጣችሁ እያለ ጭንቅላቱን በጥቂቱ ወደ ጎን ዘመም ካደረገ ይህ እጅግ በጣም አዎንታዊ ምልክት ነው። ይህ ምልክት ለናንተ ግልጽ ነኝ፣ በእናንተ እተማመናለሁ የሚል ምልክት አለው። ምክንያቱም አንገታችንን ወደ ጎን ስናደርግ ለጥቃት ተጋላጭ የሆነውን የደም ስራችንን ለሰውየው እያሳየን ስለሆነ ነው። ይህ የሚሆነው ደግሞ ሙሉ በሙሉ ምቾት ሲሰማን ብቻ ነው፣ ወይም ደግሞ ሰውየውን ስንወደው ነው ማለት ነው። ስለዚህ አንድ ሰው ጭንቅላቱን ዘመም አድርጎ ካዳመጣችሁ ልቡም አይምሮውም ለናንተ ክፍት ነው ማለት ነው። ሶስተኛውና ብዙዎቻችን የምንሳሳትበት የውሸት የመለየት ዘዴ የሆነው አንድ ሰው አዎ እያለ ጭንቅላቱን ግን በጥቂቱ ወደ ጎንና ወደ ጎን የሚያንቀሳቅስ ከሆነ ልክ አይ እንደሚል ሰው ነው። አይምሮ ንግግሩን አልተጣጣመውም
ማለት ነው። አፉ እሺ ቢልም ንቃተ ህሊናው ግን እውነቱ ላይ አይ የሚል እንቅስቃሴን እየገለጸ ነው ማለት ነው። ይህ ኮግኒቲቭ ዲሶናንስ ይባላል። አንድ ሰው በሚናገረው ቃልና በጭንቅላቱ እንቅስቃሴ መካከል ልዩነት ካያችሁ ለቃላቱ ሳይሆን ለጭንቅላቱ እንቅስቃሴ ቅድሚያ ስጡ። ወደ አራተኛው የጭንቅላት ማነቃነቅ ምልክት ስናልፍ ጭንቅላቱን ወደ ላይ ማቅናት። አንድ ሰው ጭንቅላቱን በጣም ቀና አድርጎ አገጩን ወደ ላይ ከሰቀለ ይህ የበላይነት ወይም ግትርነትን ያሳያል። ካንተ በላይ ነኝ ወይም አልሰማህም የሚል ትዕቢትንም ሊያመላክት ይችላል። በተቃራኒው ደግሞ ጭንቅላቱን በጣም ዝቅ አድርጎ የሚያወራ ሰው የበታችነት ስሜት ውስጥ እንዳለ ወይም የጥፋተኝነት ስሜት እንዳለበት ይጠቁማል። ስለዚህ እነዚህን ምልክቶች በመመልከት የጭንቅላት ማነቃነቅን መተርጎም ትችላላችሁ ማለት ነው። ወደ 10ኛው እና የመጨረሻው ነጥብ ስናልፍ የሶስቱ ህግና የመነሻ ባህሪ የምንለው ነው። እነዚህ ሁለት ነጥቦች ከላይ ያነሳናቸውን 9 ነጥቦች የሚጠቀልሉልን ሐሳቦች ናቸው። ብዙ ሰዎች ሰዎችን ለማንበብ ሲነሱ የሚሰሩት ትልቁ ስህተት ምንድን ነው? አንድን ምልክት ብቻ አይቶ መደምደም ነው። ለምሳሌ አንድ ሰው እጁን አጣጥፎ ስለተቀመጠ ብቻ ተቆጥቷል ይላሉ። ነገር ግን ይህ ትልቅ ስህተት ነው። ለዚህ የመነሻ ባህሪ ህግን ማስቀደም አለባችሁ። የመነሻ ባህሪ የምንለው ህግ አንድ ሰው ምንም አይነት ጫና ሳይኖርበት በኖርማል ሁኔታ ውስጥ እያለ የሚያሳየውን ተፈጥሯዊ እንቅስቃሴ ምን እንደሚመስል በጥቂት ደቂቃዎች ውስጥ ማጥናት ነው። እያንዳንዱ ሰው የራሱ የሆነ ኖርማል የሚባል እንቅስቃሴ አለው። እነዛ እንቅስቃሴዎች ከላይ ከጠቀስናቸው እንቅስቃሴዎች ውስጥ ሊኖሩበት ይችላሉ። ያ ማለት ስሜትን እያንጸባረቀ ነው ማለት ሳይሆን ያ ሰው ምናልባት ንግግሩ ፈጣን ሊሆን ይችላል፣ አንገቱን እያነቃነቀ ሊያወራ ይችላል፣ ዝቅ ሊል ይችላል፣ ከፍ ብሎ ሊያወራ ይችላል። ስሜቱን እየገለጸ ሳይሆን ግን ያ ኖርማል ወይም መነሻ ባህሪ የምንለው ነው። ይህንን ማወቅ ሰዎችን ለማንበብ ወሳኝ የሆነ ነጥብ ነው። መጀመሪያ ሰውየው በኖርማል ጊዜ ምን አይነት ባህሪ አለው የሚለውን ማለት ነው። አንዳንዶች ሲያወሩ ሁልጊዜም እጃቸውን ያንቀሳቅሳሉ። አንዳንዶች ደግሞ በተፈጥሯቸው አይናቸውን ትኩር ብለው እያዩ የሚያወሩ ሰዎች ሊሆኑ ይችላሉ። ስለዚህ መጀመሪያ የሰውየውን መነሻ ባህሪ ማወቅ አለባችሁ። ያንን ካወቃችሁ በኋላ ደግሞ የሶስት ህግ የሚባለውን ተተገብሩታላችሁ ማለት ነው። አንድ ሰውን በትክክል አነበብኩ ለማለት ቢያንስ 3 ተከታታይ ወይም ተያያዥ ምልክቶችን ማግኘት አለባችሁ ማለት ነው። በስነ ልቦናው ጥናት መሰረት የሰው ልጅን ለማንበብ የግድ 3 ተያያዥ ምልክቶች ያስፈልጉናል ማለት ነው። አንድ ምልክት ብቻውን አጋጣሚ ሊሆን ይችላል። 2 ምልክቶች አጠራጣሪ ናቸው። 3 ምልክቶች ግን ማስረጃ ናቸው ይባላል። ስለዚህ ይህንን በተግባር ስናየው አንድ ሰው ትላንት ማታ የት ነበርክ ብላችሁ ጠየቃችሁት እንበል። ያ ሰው ካለው መነሻ ባህሪ ወጣ ብሎ ወይም ደግሞ ቀደም እንዳልነው የሱ መነሻ ባህሪ ያልሆነውን ባህሪዎች ተመለከታችሁ ማለት ነው። ለምሳሌ አንደኛ መጀመሪያ አይኑን ከናንተ ላይ ሰረቅ አድርጎ ሌላ ነገር ተመለከተ። ቀጥሎ ሳያውቀው አፉን ወይም አንገቱን ነካካ። ከዛ በመጨረሻ ላይ ወንበሩ ላይ ወደ ኋላ ካፈገፈገ 3ኛ ምልክት ነው። አሁን ግልጽ የሆነ ምልክቶችን በአንድ ላይ አግኝታችኋል። ስለዚህ ይህ እንደ ማስረጃ ተቆጥሮ ያንን ሰው መገመት ወይም ማንበብ ትችላላችሁ ማለት ነው። እነዚህ 3 ምልክቶች በአንድ አቅጣጫ ስለሚጠቁሙ ሰውየው የሆነ ነገር እየደበቀ መሆኑን ወይም በንግግሩ ምቾት እንዳልተሰማው በከፍተኛ እርግጠኝነት መናገር ትችላላችሁ። ስለዚህ እስካሁን ላነሳነው ነጥብ መጠቅለያ የሚሆነው ሐሳብ ይህ ነው ማለት ነው። የመነሻ ሐሳብንና የሶስቱን ህግ ማወቅ። የሰውየው የመጀመሪያ ኖርማል ባህሪ ምንድነው? ቀጥሎ ደግሞ 3 ተያያዥነት ያላቸውን ምልክቶች በሰውየው ላይ ማግኘት ማለት ነው። አለበለዚያ ግን አንድ ሰው ትንሽዬ ምልክትን በማሳየቱ ብቻ የሆነ ነገር ነው ብሎ መደምደም ላላስፈላጊ ነገር ያጋልጣል ማለት ነው። ስውር ሳይኮሎጂ እጅግ ሚስጥራዊና አደገኛ ጥበብ ነው። ይህም የሰውን ልጅ ስነ ልቦና ተረድቶ ሰዎችን በእናንተ የሐሳብ ቁጥጥር ውስጥ ማዋል ነው። ይህም ሰዎችን የምትፈልጉትን ነገር ለማስደረግና ሰዎች እንዳያምፁ ከእናንተ ፈቃድ ውጪ እንዳይሆኑ ለማድረግ የምትጠቀሙበት ከጥንት ጀምሮ ሲወርድ ሲዋረድ የመጣ የንጉሳውያንና የሹማምንት ጥበብ ነው። ይህን ዘዴ የሚጠቀሙ ሰዎች ማኒፑሌተርስ ይባላሉ። አሁንም ላይ ታላላቅ ተጽዕኖ ፈጣሪዎችና ኢንፍሉዌንሰር ሰዎች የሚያውቁትና የሚተገብሩት ነው። እነዚህን ዘዴዎች የሰው ልጅን እንቢ ያለውን እሺ፣ አልፈልግም ያለውን እንዲቀበላችሁ የሚያስገድድ ነው። ዛሬ ከኔ ጋር 7 የስውር ሳይኮሎጂን ዘዴዎችን እናወራለን። ማሳሰቢያ፣ የዚህ ቪዲዮ መሰራት ለ2 አይነት ጥቅም ነው።
አንደኛ፣ ምናልባትም በአቅራቢያችሁ ባሉ ሰዎች ባለማወቅ በመጥፎ መንገድ ተጽዕኖ ስር ወድቃችሁ ከሆነ ራሳችሁን እንድትመለከቱና ሁለተኛ ደግሞ ይህን ዘዴ ለመልካም ነገር ብቻ በመጠቀም መልካም ተጽዕኖን እንድታሳድሩ ነው። በእነዚህ ዘዴዎች ምድር ላይ ብዙ ጥሩ ተጽዕኖዎች ተፈጥረው ተመልክተናል። ስለዚህ ነገሩ መጥፎ የሚሆነው ለመጥፎ ዓላማ ስትጠቀሙት ብቻ እንደሆነ ልናሳስብ እንወዳለን። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮውንም ላይክ በማድረግ ይጀምሩ። ለስውር ሳይኮሎጂ እንደ ትልቅ ግብዓት የምትጠቀሙት የሰዎችን ስስ ጎን ነው። ያም ሰዎችን በደንብ በመመልከት ሞልቶ የተረፋቸውንና እጥረት ያለባቸውን ወይም የሚፈልጉትን ነገር መለየት ነው። 10 የስውር ሳይኮሎጂ ዘዴዎች። ማይክል አንጆሎ የተባለ አንድ የቅርጻ ቅርጽ ሰራተኛ አንድን ሐውልት ሰርቶ ካጠናቀቀ በኋላ ወደ ሰዎች በመሄድ ያሳያቸዋል። ያን ጊዜ ሰዎቹ በጣም ጥሩ ነው፣ ነገር ግን ትንሽ አፍንጫው ረዘም አለ እንጂ በማለት ይመልሱለታል። ማይክል አንጆሎም አፍንጫው ፍጹም ትክክል እንደሆነ ቢያውቅም ምንም ሳይከራከር ወደ ጓሮ በመውሰድ ትንሽ ቆይቶ ይዞት ተመለሰ። ከዚያም ሰዎቹን አሁንስ በማለት ይጠይቃቸዋል። አሁን በጣም ያምራል ሲሉ አድናቆታቸውን ይቸሩታል። በዚህም ጊዜ ግን ማይክል ምንም አይነት ነገር በሐውልቱ ላይ አላደረገም ነበረ። ነገር ግን ሰዎች አስተያየታቸውን ስትቀበሉ እነርሱ በዛ ነገር ላይ ስልጣን እንዳላቸው ስለሚሰማቸው ከናንተ ጋር መሆን ይጀምራሉ። ስለዚህ አንደኛው ዘዴ የሰዎችን አስተያየት በግልጽ አለመቃወም ይባላል። ይህ ማለት ሰዎች በግልጽ ለሆነ መቃወም ሲጋለጡ ራሳቸውን እንደተሸነፉ ወይም ትክክል እንዳልሆኑ ማመን ስለማይፈልጉ ለአላስፈላጊ ጸብና ክርክር አንዳንዴም ማጣጣል ይጋለጣሉ። ስለዚህ አንዳንድ ጊዜ ሰዎች ምንም ካለ ማለት በሚል ብቻ አስተያየትን እንደሚሰጡ ተረድታችሁ አስተያየቱን በመመዘን አላስፈላጊ ሆኖ ብታገኙት እንኳን ግን በግልጽ ባለመቃወምና አስተያየታቸውን ተቀባይነት እንዳገኘ በማመላከት ሰዎችን መማረክ ትችላላችሁ። ይህ የመጀመሪያው ዘዴ ነው። ሁለተኛው ዘዴ የተቃርኖ ኃይል ይባላል። ይህንን የምንጠቀመው በተለምዶ ነውጠኛ ለሚባሉ የሰው አይነቶች ነው። ይህም ሰው የሚላቸውን አይሰሙም ወይም ተቃራኒ መሆን ያስደስታቸዋል ተብለው ለሚጠቀሱ በተቃርኖ ሱስ ለተጠቁ ግለሰቦች ነው። እነዚህ ግለሰቦች በቁጥጥር ስር አይደለውም ወይም ማንም አይዘኝም የሚለውን ለማሳየት ከናንተ ጋር በመከራከር ካላቿቸው በተቃራኒ ያለውን ነገር በማድረግ ደብደኝነታቸውን ለማወጅ የሚጥሩ ሰዎች ናቸው። እነዚህ ሰዎች በሰፈር፣ በትምህርት ቤት፣ በሁሉም ቦታ የተከለከሉትን የሚረግጡና አታድርጉ የተባሉትን የሚያደርጉ አይነት ሰዎች ናቸው። እነዚህ ሰዎች ትልቁ ሽሽታቸው በሰው ቁጥጥር ስር መሆን ነው። ያንንም በማድረጋቸው ከዚያ ያመለጡ ይመስላቸዋል። ስውር ሳይኮሎጂ ግን ከሌላው ሰው የበለጠ እነዚህን አይነት ሰዎችን በቁጥጥር ስር ማዋል ቀላል ነው ይለናል። ይህም በቀላሉ የተቃርኖ ኃይልን መጠቀም ነው። ይህም ማለት ነው እናንተ እንዲያደርጉ የምትፈልጉትን ተቃራኒውን እንዲያደርጉ ማዘዝ ወይም እንዲሆኑ መንገር። ይህ እነርሱ ነፃነታቸውን ለማሳየት የዛን ነገር ተቃራኒ በማድረግ የፈለጋችሁትን እንዲሰሩ ታደርጋላችሁ ማለት ነው። ለምሳሌ ዛሬ ብቻችሁን ቤት ውስጥ ወይም ቢሮ መሆን ፈለጋችሁ ብንል ከዚያም አንድ ሰው እንደዚህ አይነት ባህሪ ያለው ሰው ከቤት እንዲወጣ ከፈለጋችሁ ዛሬ አንድ ቦታ ስለመሄድ ከዚህ እንድትወጣ አልፈልግም ብትሉት የታሰረ ስለሚመስለው እኔም የምሄድበት አለኝ በማለት ተነስቶ ይወጣል። የእናንተም እቅድ ይሳካል ማለት ነው። እንዲያደርግ የምትፈልጉትንም አታደርግ በማለት በፍጥነት እንዲያከናውነው ማድረግ ትችላላችሁ። ይህ ዘዴ ሰዎችን በተቃራኒ የማነሳሳትና የመገፋፋት ኃይል ነው። እልህ ማስያዝ ወይም መወራረድ የመሳሰሉት በዚህ ውስጥ ያሉ የመቆጣጠሪያ ዘዴዎች ናቸው። ሶስተኛው የተገላቢጦሽ ህግ ይባላል። ይህ ህግ ሰጥቶ መቀበል ወይም አክሽን ኤንድ ሪአክሽን የምንለው ህግ ነው። ያም ሰዎችን በውለታና በመልካም ነገሮች መያዝ። ይህ ዘዴ እናንተ ከምትፈልጉት ነገር አስቀድሞ ከዛ ሰው ጋር መልካም ግንኙነትን መፍጠር ማለት ነው። ለምሳሌ ያን ሰው በምክር በብድርና በመሳሰሉት መልካም ነገሮች አድርጋችሁ ወይም ሰጥታችሁ ስታበቁ በመጨረሻም የምትፈልጉትን ነገር መጠየቅን ያመለክታል። ይህ ሲሆን 25% የሚባለው ህግ ተግባራዊ ይሆናል ማለት። ያም ማለት ከምትፈልጉት ነገር 3% ዝቅ ያለውን ነገር ለዛ ሰው ኢንቨስት ማድረግ ማለት ነው። 100 ብር ከፈለጋችሁ ከሆነና እናንተ ማድረግ የሚጠበቅባችሁ
በተቆራረጠ መንገድ እስከ 25 ብር ድረስ ለዛ ሰው ውለታን ማድረግ ነው። ለዛ ሰው 25 ብር ድረስ ውለታን ስታደርጉ ያ ሰው ያለምንም ንፉግነት 100 ብር ሊሰጣችሁ ይችላል። አሁንም በድጋሚ የምናነሳው ይህንን ለጥሩ ነገር ብቻ መጠቀም እንዳለባችሁ ነው። አሁን ይሄ ምን ጥሩ ነገር አለው ካላችሁ በምሳሌ እናስረዳ። ለምሳሌ አንድ ጥሩ ባህሪ የለውም የሚባልን የቤተሰብ አካል ወይም ጓደኛን ወደ እምነት ቦታ መውሰድ ብትፈልጉ መጀመሪያ እርሱ ወደሚውልበት 2 እና 3 ጊዜ አብራችሁት መሄድ ይኖርባችኋል። አንድ ላይ ስታሳልፉና እርሱ የሚውልበት ቦታ ስትውሉ ለእናንተ ሲል እንኳን ወደ እምነት ቦታው ወደ ሌላም ቦታ በቀላሉ ልታመጡት ትችላላችሁ ማለት ነው። ስለዚህ ይህን ዘዴ ለመልካምና ሰዎችን ጥሩ ለማድረግ መጠቀም ትችላላችሁ ማለት ነው። ወደ ተገላቢጦሽ ሕግ ስንመለስ ዋናው ነጥብ ሰዎች በውለታ ታስረው በሼም ላደረጋችሁላቸው ትንሽ ነገር ባጠፋው ብዙ ነገርን መቀበል ነው። በዚህም ሕግ ውስጥ ዋናው ነጥብ መቅደም የሚባለው ነው። ቀድማችሁ ካወራችሁ፣ ምስጢራችሁን ካካፈላችሁ እነዛ ሳትጠይቋቸው ብዙ ነገራቸውን ይነግሯችኋል። ስለዚህ ሁልጊዜም ሰዎች ላደረጋችሁላቸው ነገር በምትኩ ካቀረባችሁት ነገር በላይ ሊያቀርቡላችሁ ሲሞክሩ ታያላችሁ ማለት ነው። አጠገባችሁ ሲቆሙ ታገኛቸዋላችሁ ማለት ነው። ስለዚህ ይህ ዘዴ 3ኛው ሕግ ነው ማለት ነው። 4ኛው እይታን ማዞር። ይህ በአይነቱ የእናንተን ፍላጎት ያለመናገርና ነገሩ ላይ ያለውን ጥቅምና ጉዳት ተንተርሶ ብቻ ማውራትን ያመለክታል። ያ ማለት የሰዎቹን አይን ከእናንተና ከነገሩ ግንኙነት ላይ ያስነስታችሁ በነገሩና በእነርሱ መካከል ልታደርጉት እና ነገሩ ለእነርሱ የሚሰጣቸውን ጥቅም ወይም ጉዳት ላይ መደራደር ነው። ይህ በቀላል ምሳሌ ይህንን ነገር ማድረግ አለብህ ከማለት ይልቅ ይህን ነገር ብታደርግ ሊጠቅም ይችላል ማለት ነው። ያ ሰው በነገሩ ላይ የእናንተን የጥቅም ፍላጎት ላይ ከማጤን ይልቅ በነገሩና በእርሱ ላይ ብቻ እንዲያተኩር ያደርገዋል። ይህ በሌላ ምሳሌ እናንተ ሻጭ ብትሆኑ የያዛችሁት ዕቃ ለሰውየው የሚሰጠውን ጥቅም እንጂ ያ ቢሸጥ እናንተ ስለምታገኙት ኮሚሽን ለሰውየው እንደማትነግሩት ማለት ነው። ሁልጊዜም የፈለጋችሁትን ፍላጎት በግልጽ አለመናገር፣ ያ ለእናንተ የሚሰጠውን ጥቅም አለማውራት፣ ከዛ ይልቅ የሰውየውን ትኩረት ወደ ነገሩና ለሱ በሚሰጠው ጥቅም ላይ የማዞር ጥበብ ነው። ይህንን በተለይም በንግድ ስራ ላይ ያሉ ሰዎች በማወቅም ሆነ ባለማወቅ ሲተገብሩት ይስተዋላል። ይህንን ከማጭበርበር ለይቶ ማየት ያስፈልጋል። የነገሩን ጥቅም በእውነተኛው መንገድ መናገር የማይገባ ርዕስን አለማንሳት እንጂ የተጭበረበረ ወይም ስህተት ነገርን መናገር ማለት አይደለም። ያ ከሆነ በቀጥታ ውሸት ነው ልንል እንችላለን። ስለዚህ ይሄ በቀጥታ እውነት የሆነውን ነገር ብንናገርም ነገር ግን የግል ፍላጎታችንን በመሸፈን የምናስተናግድበት መንገድ ነው። ይህ ዘዴ 4ኛው ነው ማለት። 5ኛ በገደቡ ውስጥ ያለን ምርጫ መስጠት ነው። ሰዎች ለመወሰንና በራሳቸው ምርጫ የመጓዝ ዝንባሌያቸው ከፍ ያለ ነው። በዚህም ምክንያት በተወሰነ በተገደበ ነገር ውስጥ እንዳሉ ሲሰማቸው ያን ነገር ለመቃወም ወይም ከዛ ነገር ጋር ለመጋጨት ይሞክራሉ። ታዲያ እናንተም የምትፈልጉትን ነገር እንዲያድርግ ወይም እንዲያታድርግ ውስጥ ብቻ ሲገባ ከላይ ያነሳነው ስሜት በሰዎች ዘንድ በመኖሩ ምክንያት ሰዎች በደስታም ወይም በፍላጎት የማድረጋቸው መጠን ዝቅተኛ እየሆነ ይመጣል ማለት ነው። ታዲያ ይህ ዘዴ የሚጠቅመው ለዚህ ነው። ይህ ዘዴ ለሰዎች ምርጫ መስጠትን ያመለክታል። ነገር ግን ምርጫው በገደብ ውስጥ ወይም በእናንተ ክልል ውስጥ ማድረግ ይጠበቅባቸዋል። ለምሳሌ ቀለም ምረጥ ከማለት ከጥቁርና ከነጭ አንዱን ምረጥ በማለት ምርጫ መስጠት፣ በዛው ሰዓት ግን ምርጫውን በእናንተ ቁጥጥር ውስጥ ማድረግ ወይም ገደብ መጣልን ያመለክታል። ይህ ሰዎች እንደታሰሩ ሳይሰማቸው በረጅም ገመድ እንደማሰር ይቆጠራል። አሁን በድጋሜ ሁሉን ነገር ለጥሩ ብቻ መጠቀም እንደምትችሉ ማመን ይኖርባችኋል። አሁን ይህንን ራሱ ምን ጥሩ ነገር አለው ካላችሁ ይህ ለወላጆች ልጆችን ለማሳደግ ጥሩና መልካም መንገድ እንደሆነ ልነግራችሁ እወዳለሁ። ልጆችን እየተቆጣጠሩ ነገር ግን በእስራትና በቁጥጥር ውስጥ እንዳሉ ሳይሰማቸው ለማሳደግ ይረዳል። ይህ በአጭሩ በረጅም ገመድ አስሮ የታሳሪን ነፃነት መጠበቅ ማለት ነው። ሰዎች በምርጫቸው ነገሮችን እንዳደረጉ ሲሰማቸው እናንተን የማመንም ሆነ ከእናንተ ጋር ያላቸውን ግንኙነት መጠበቅ ትችላላችሁ። ስለዚህ ሁልጊዜም ከሰዎች ጋር ስትሆኑ ምርጫን ማሳጣትና ፈላጭ ቆራጭ ከመሆን ይልቅ በእናንተ ምርጫ በተገደበ ምርጫ ውስጥ እንዲመርጡ ወይም
እንዲወስኑ ማስቻል በነገሩ ላይ የባለቤትነት ስሜት እንዳይሰማቸው ከማድረግ ጀምሮ፣ ስለዚህ ሁልጊዜም ከሰዎች ጋር ስትሆኑ ምርጫን ማሳጣትና ፈላጭ ቆራጭ ከመሆን ይልቅ በእናንተ ምርጫና በተገደበ ምርጫ ውስጥ እንዲመርጡ ወይም እንዲወስኑ ማስቻል በነገሩ ላይ የባለቤትነት ስሜት እንዲሰማቸው ከማድረግ ጀምሮ ሰዎቹን ከእናንተ ጋር እንዲሰለፉ የእናንተን የራሳቸው እንዲሉ ወይም በእናንተ ፈቃድ ውስጥ የእነርሱ ፈቃድ እንዳለ እንዲሰማቸው ያስችላል። ስለዚህ ይህ አምስተኛው ዘዴ ነው። ስድስተኛው ዘዴ ጄኩስታ ይባላል። ይህ ዘዴ ምናልባትም በመልካም መንገድ ላንረዳው ወይም ላንጠቀመው እንችላለን። ነገር ግን እኛ ላይ ይህንን ዘዴ ሲጠቀሙ እንድናስተውል ስለ ያስገባውት ዘዴ ነው። ይህ አይነቱ ዘዴ የሚሰራው ስለ ሌላው መጥፎ በማውራት ብቻ የራስን ስም መገንባት ነው። ይህ የሚሆነው ግን ስለ ራሳችን ምንም ሳንናገር ነው። ይህ የሰው ልጅ በተፈጥሮ ስለ አንድ ነገር መጥፎና ጥሩ እንዳልሆነ ስናወራ ባይ ዲፎልት ያ ሰው እናንተን ያን እንዳልሆናችሁና ይልቅስ በተቃራኒው በጥሩ በኩል እንደቆማችሁ ያስባል ማለት ነው። አሁንም እንድታሰምሩበት የምፈልገው ዋነኛው ነጥብ እናንተ ተቃወማችሁ እንጂ የራሳችሁን እምነትና አቋም አመለካከት ገና አልተናገራችሁም። ያ ግን ሰው እናንተን በመቃወማችሁ ምክንያት የእናንተ አቋም ከዛ በተቃራኒው እንደሆነ እያሰበ ይመጣል ማለት ነው። ይህንን ብዙ ፖለቲከኞች፣ ባለስልጣኖች ሲጠቀሙት ይስተዋላል። ስለቀደመው ስርዓትና አገዛዝ እንከን ጥፋት ሲያወሩ ህዝቡን ምንም ሳይሉት፣ ነገር ግን እነርሱ ያንን እንደማያደርጉ እንዲያስብ ያደርጉታል። ታዲያ እኔ እንዲያደርጋለው ባለማለታቸው ስልጣኑን ካገኙም በኋላ ምንም ቢያደርጉ በተጠያቂነት አይያዙም ወይም በቃላቸው አይከሰሱም ማለት ነው። ምክንያቱም የቀደመውን ስርዓት አደረገ እንጂ የአዲሱ ስርዓት ያደርጋል ባለማለታቸው ምክንያት። ስለዚህ ይህ ለብዙ ዘመን በባለስልጣኖችና በመንግስታት እንደ ዋነኛ መገልገያ ሲጠቀሙት ይስተዋላል። ጄኩስታ ዘዴ ከውሸት የጸዳ ማጭበርበር በመባል ይታወቃል። ሰዎቹ አልዋሹም፣ ነገር ግን እውነትንም አልተናገሩም። ምንም አላሉም። በቃ በሌላ ነገር ድክመት ውስጥ ጠንካራ ነኝ ሳይሉ እነርሱ ግን በዛ ነገር ጠንካራ እንደሆኑ እየታሰቡ ይሄዳሉ። ስለዚህ የዘዴ ዋነኛው መሳሪያ የሚወቀስ ወይም ደካማ ነገርን ማግኘትና ፍጹም ማጥላላት መቻል ነው። ሌላው የሰው አእምሮ በአፈጣጠሩ ምክንያት የሚሞላው ክፍተት ነው። ይህ ስድስተኛው ዘዴ ነው። ሰባተኛ የንጽጽር ተጽዕኖ ነው። ይህ ዘዴ ደግሞ እናንተ ለምትፈልጉት ነገር ወይም ከናንተ ሐሳብ ጋር ለሚሄደው ነገር በንጽጽርነት የሚቀርብ ነገርን ማዘጋጀት ነው። ነገር ግን ይህ ንጽጽር ፍጹም ከናንተ ከያዛችሁት ነገር የሚያንስ መሆን ያለበት ነው። ሁላችንም እንደምናውቀው አንድ ነፃ ያለ አጠገብ አንድ በጣም የጠቆረ ዕቃ ብናስቀምጥ እጅግ ነጭ የመምሰል አቅም ነፃ ላለው ዕቃ እንሰጣለን። በቃ ያነሰን ነገር አጠገቡ አርጎ በማስቀመጥ የትኛውንም ነገር ማግዘፍ ይቻላል። ስለዚህ በፈለጋችሁት የህይወት ዘርፍ ውስጥ በተነጻጻሪ ነገር ግን ያነሰ ነገርን በማንሳት የእናንተን ሐሳብ ፍጹም ማጉላት ትችላላችሁ። ይህ ዘዴ በመልካም ጎኑ ስንመለከተው ለምሳሌ ለልጆቻችሁ ባያጠኑ ምን ሊሆኑ እንደሚችሉ በተነጻጻሪነት ብትነግሯቸው አጥንተው ከሚሆኑት በላይ ባለማጥናታቸው የሚደርስባቸውን ፍራቻ ብለው ያጠናሉ። አንድን ነገር ያደረገ ስኬታማ ሰው ከማሳየት ይልቅ ያላደረገና በህይወቱ የከሰረ ሰው ይበልጥ በነገሩ እንድናምን ያደርገናል። ስለዚህ ብዙ ጊዜ በተነጻጻሪነት ያነሰን በማወዳደር የማይቻል ልዩነትን በማመላከት ሰዎችን ምርጫ ማሳጣት ይቻላል። አሁንም እንደቀድሙ ነው። ትንሽ የሚለየው በተነጻጻሪነት ባስቀመጣችሁት ምርጫ መሃል በገሃድ የሚያስታውቅ ውጤት መኖሩ ነው። ምርጫ አለ፣ ግን በግልጽ ምን እንደሚመርጥ ያስታውቃል። ይህ ለምሳሌ አምፖልን ለመሸጥ የሻማ ብርሃንን እያሳዩ መሸጥ ማለት ነው። ነገር ግን እኮ ፀሐይ አለች፣ ግን ያንን አለማሳየት ነው ዋናው ቁም ነገሩ። በእጃችሁ ያለውን ነገር ማጉላት የሚችል ተነጻጻሪ ነገር መጠቀም ነው ጥበቡ። ይህ ሰባተኛውና የመጨረሻው ዘዴ ነው። ሌሎች በጣም ብዙ የሰዎች ሳይኮሎጂ ዘዴዎች ያሉ ሲሆን ዛሬ ለእናንተ እነዚህን ነጥቦች መርጠንላችኋል። የቱ ዘዴ ተመቻችሁ? ደግሞ ደጋግመን እንዳሳሰብነው ነገሩ በመጥፎ ቢታሰብም ሆነ ለጥሩ ነገር ልትጠቀሙት ብትሞክሩም ለሁለቱም መስራት የሚችል በመሆኑ በቻላችሁት መጠን ለጥሩ ነገር ተጠቀሙት። በይበልጥ የዚህ ቪዲዮ ትኩረት በዚህ መልኩ በቁጥጥር ውስጥ እንዳትወድቁና ከወደቃችሁም እንድትነቁ በሶሻል ሚዲያም ሆነ በህይወት አራያ ብላችሁ የምትከተሉት ሰው ወይም ራሳችሁን የምታስገዙለት ሰውን በደንብ መፈተሽ እንድትችሉ ሁልጊዜም ልባችሁን መከተል ጠቃሚ ቢሆንም ነገር ግን አእምሮንም ይዞ መሄድ እንዳለባችሁ ነገሮችን በንቃት መፈተሽ እንድትችሉ ለማስቻል ነው።
የሰው ልጅ ሁሉ የመወደድና የመፈለግ ረሃብ አለው ይላል ዳል ካርኔጊ። እውነት ነው። ሁሉም ሰው ባለበት ቦታ ላይ ተፈላጊና ተመራጭ መሆንን ይፈልጋል። እንደውም አንዳንዴ መኖራችን ራሱ ትርጉም የሚሰጠን እንደምንፈለግ ሲሰማን ነው። ስለዚህ በአጭር ቋንቋ ሕይወታችንን ትርጉም ከሚሰጥልን ነገር አንዱ መፈለግ ነው። ታዲያ አንዳንዶች በሄዱበት ሁሉ ይፈለጋሉ። ለስራ፣ ለጓደኝነት፣ ለማማከር፣ በሁሉም ነገር ተመራጭ ሆነው በሰው ሲከበቡ ይታያል። እነዚህ ሰዎች ሁሌም ምርጫ በእጃቸው ነው። ሁሉም አሰፍስፎ ይቀበላቸዋል። አንዳንዶች ደግሞ በሰዎች የሚገፉና ሰዎች የማይተማመኑባቸው ናቸው። ወይም በእነሱ ስራ የሚረካ የለም። ሁሌም የመጨረሻ አማራጭ ናቸው። ድርጅቶች በኢኮኖሚ ወይም በአንዳንድ ችግር ሰራተኛ ቅነሳ ቢያደርጉ የመጀመሪያ ተቀናሽ ናቸው። በልምምጥ ነው የሚኖሩት። ታዲያ በሁለቱ አይነት ሰዎች መካከል ያለው ልዩነት አንድ ነው። ያም ጸባይ ይባላል። በዛሬ ቪዲዮ እንደ መጀመሪያዎቹ አይነት ሰዎች ተፈላጊና ተመራጭ የምትሆኑበትን 10 ጸባዮች ነግራችኋለሁ። ከ10ሩ ጸባዮች ስንቱ እንዳላችሁ በኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ እያደረጋችሁ ጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። መፈለግ አስፈላጊ እንደሆነ ሁላችንም እናውቃለን። በተለይ በዚህ አሁን ባለንበት ፉክክር በበዛበት ዓለም ላይ የግድ ያስፈልገናል። ታዲያ ተፈላጊ የሚያደርጉን 10 ጸባዮችን ደግሞ እንመልከት። አንደኛ፣ ራስን ማነቃቃት። ይሄ ጸባይ ስራችሁን እንዳታቆሙ፣ ከሰዎች ጋር ያላችሁን ግንኙነት እንዳታበላሹ ያደርጋችኋል። ጀማሪ ብቻ ሳይሆን ጨራሽ ያደርጋችኋል። አብዛኛው ማሳካት ያለባችሁ ነገሮችን የሚደገፉት ወይም ለመቀጠላቸው ዋስትና የሚኖራቸው በእናንተ ላይ ነው። ለእናንተ ደግሞ ያላችሁት ራሳችሁ ብቻ ናችሁ። አብዛኛውን ነገር የምታሸንፉት ብቻችሁን ታግላችሁ ነው። ለዛ ነው ራሳችሁን ማነቃቃት ማወቅ ያለባችሁ። ሰዎች በተነቃቃ ሰው አካባቢ መሰብሰብ ይወዳሉ። ተስፋ ባለው ሰው ዘንድ፣ በሚሰራ በቃ በአጠቃላይ ባልደከመ ሰው ዘንድ መሰብሰብ ይፈልጋሉ። ምክንያቱም በዛ ሰው ዘንድ ወይም በዛ አካባቢ የሚፈጠረውን ኢነርጂ ስለሚወዱት ነው። የተነቃቃ ሰው የሚያጋባው ኢነርጂ ራሱ እንድንነቃ የሚያደርግ ፖዚቲቭ ኢነርጂ ነው። ሰዎች ድብርታቸው፣ ጭንቀታቸው ሁሉ በእንዲህ አይነት ሰው አካባቢ ሲሆኑ ይወገድላቸዋል። ስለዚህ ይህ በጣም ተፈላጊ የሚያደርገው አንደኛው ባህሪ ነው። ሁለተኛ፣ ነፃ መሆን። ይህ ማለት ሁሌም የሰው ልጅ በሕግና በስርዓት ውስጥ ታጥሮ መኖርን አይወድም። የተከለከለውን በማድረግ ውስጥ የሚያገኘው ደስታ አለ። እንደውም ሰርቀው የጎረሱት ጉርሻ ይጣፍጣል ይባላል። ታዲያ ሰው በአንድ ጎኑ ሕግና ስርዓትን ሲያዋቅር፣ በሌላ ጎኑ ደግሞ ያንን ሕግ ማፍረስ ወይም መጣስ ይወዳል። ታዲያ ነፃ መሆን ሲባል ምን ማለት ነው? በአይነቱ ተመልከቱት። ሴቶች በዱርዬ ወንድ ይማረካሉ። ይህ ሁሉ የሰው ልጅ እንዲፈቀድለት ለሚፈልገው ትንሽ ነፃነት የሚከፍለው ዋጋ ነው። ታዲያ ነፃ ሆኑ ሲባል ሁሉን በመጠንና በተገቢው መንገድ ማድረግን ነው። በስራና በስርዓት ብቻ ከታወቃችሁ ሰዎች እናንተ ጋር ሲሆኑ የሆነ ጭንቀት ስለሚሰማቸው እናንተ ላይ ለጉዳይ እንጂ አብሮ ለማሳለፍ የማይመርጧችሁ ትሆናላችሁ። ስለዚህ ነፃ ሁኑ። መሳቅ፣ መጫወት አትፍሩ። ለቀልድ የምትፈሩ ሰዎች አትሆኑ። ቀልዱ፣ ቀለል በሉ። ሁልጊዜም በፕሮቶኮል ልብስ ብቻ አትታዩ። ከአለባበስ ከአመጋገብ ጀምሮ አንዳንድ ጊዜ ዝቅ በሉ። ቀላሉን የህይወት ስታይል ተለማመዱ። ቋንቋችሁን ሁሉ ቀለል አድርጉ። ለቀልድ፣ ለሳቅ፣ ለጫውታ በሰዎች ዘንድ አትፈሩ። ሰዎች እናንተ ጋር ለሚሳሳቱት ለሳቅም ሆነ ለቀልዳቸው ከእናንተ ዘንድ ትዝብትን የሚያተርፉ የሚመስል ስሜት እንዳይሰማቸው አድርጉ። ለብዙ ነገር ተመቹ። ይህ ነፃ መሆን በሰዎች ዘንድ ተወዳጅና ተፈላጊ ከሚያደርጋችሁ ባህሪዎች ውስጥ ሁለተኛው ነው። ሶስተኛ፣ ሞካሪ ሁኑ። ይህ ጸባይ ብዙዎች እናንተን ካጠገባቸው ለማድረግ ብዙ የሚተጉለት ጸባይ ነው። ሞካሪ መሆን ተወዳጅ ከሚያደርጋችሁ ባህሪ መካከል በሶስተኛነት የምናነሳው ነው። ይህንን ባህሪ መገንባት በእርግጥም ኃላፊነትን ከመውሰድ ጋር በቀጥታ ይገናኛል። ግን ሞካሪ መሆን ማለት ምናልባትም ባልተረጋገጠ ሐሳብ ወይም በአዲስ ነገር ላይ በድፍረት ኃላፊነትን ወስዶ መሞከር ነው። ሁልጊዜም በተለመደው መንገድ መኖርን አስወግዱ። ለአዲስ ነገር አይምሯችሁን ክፍት አድርጉ። አዲስ ሐሳብ፣
አዲስ መንገድን በመሞከር የሚመጣውን ኪሳራም ሆነ ውድቀት፣ ስኬትም ሆነ ማሸነፍ ለመቀናጀት አይምሯችሁን፣ ስነ ልቦናችሁን አብቁ። ሁሌም በሰዎች ዘንድ አዲስ ሐሳብ አለ፣ ግን በተግባርና በሐሳብ መካከል ያለውን ድልድይ ማፍረስ የጥቂቶች ብቻ ነው። ይህ ባህሪ ካላችሁ ሰዎች ወደ እናንተ ይሰበሰባሉ። ተቀጥራችሁ የምትሰሩ እንኳን ብትሆኑ የአለቃችሁ ህልውና ግን በእናንተ እጅ ላይ ይወድቃል። ምድር ላይ ሁሉም ለሚሞክር ሰው የያዘው ስድብም አድናቆትም አለው። እውነታው ግን ስድቡም ሆነ አድናቆቱ በሜዳው መሃል ለሚጫወተው ነው። በሌላ አማርኛ ትኩረት ሁሉ ወደ እናንተ ነው። ለስድብም ሆነ ለአድናቆቱ እናንተን መከተልና መመልከት ያስፈልጋል። ስለዚህ በዚህም በዚያም ሞካሪ ሰዎች ተፈላጊ ናቸው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት ውስጥ ሶስተኛውን አሟልታችኋል ማለት ነው። አራተኛ ጠባቂ ሆኖ ወይም ፕሮቴክተር። ሰው ሁሉ የደህንነት ችግር አለበት። እንደውም በጥናት የሰው ልጅ ከመሰረታዊ ፍላጎቱ ከተሟላ በቀጥታ የሚያስበው የደህንነቱን ጉዳይ ነው ይባላል። ታዲያ ሰዎች ሰውን የሚፈልጉት በክፍተታቸው እንደመሆኑ መጠን እናንተ ጠባቂ በመሆን ክፍተታቸውን ሙሉ ልታደርጉላቸው ትችላላችሁ። የማወራው ስለ ጉልበት ወይም በአካላዊ ፍሬጣሜ ሰዎችን ስለመጠበቅ አይደለም። ነገር ግን ሰዎች ለሚስጥራቸው፣ ስለ እነርሱ ደህንነት፣ ስለ ሁሉ ነገራቸው ተጠንቀቁ ወይም ጠብቁላቸው። ለአለቃችሁ ስራው እንዳይሰረቅ ወይም በሌላ እንዳይኮረጅ እንደምትተጉ አሳዩት። ለጓደኞቻችሁ ስለ እነርሱ ኑሮ እንደምትጨነቁ ወይም እነርሱ ላይ ከሚቃጣው ጥቃት እንደምትጠብቋቸው አሳዩአቸው። ይህ ባህሪ ካላችሁ መቼም የማትፈለጉበት ምክንያት የለም። ምክንያቱም ትልቁ የሰው ክፍተትን መሙላት ስለቻላችሁ። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል አራተኛውን አሟልታችኋል ማለት ነው። አምስተኛ ይቅርታ ልመዱ። ይህ እስካሁን ካነሳናቸው ሁሉ ለየት ባለ መልኩ ልትመለከቱት የሚገባ ባህሪ ነው። እስቲ ራሳችሁን ጠይቁ። በይቅርታ የምታውቁትን ሰው ምን ያህል ቦታ ትሰጡታላችሁ ወይም ምን ያህል ትፈልጉታላችሁ? ይህ መልሱ ግልጽ ነው። ይቅርታ የታላቅ ሰው ባህሪ ስለሆነ ይቅርታን የሚያደርግና የሚጠይቃችሁን ሰው በልዩ መንገድ ታስተናግዱታላችሁ። ይቅርታን ስንመለከት በሁለት መንገድ ማየት ይኖርብናል። ያም የመጀመሪያው ማድረግ ሲሆን ሁለተኛው ደግሞ መጠየቅ ነው። ስታጠፉ ይቅርታ ማለትን አትፍሩ። ሰዎች ሰው በመሆናችን ከጥፋት ነፃ መሆን አንችልም። ከስህተታችን በላይ ለሰዎች የሚያመው በጥፋታችን ላይ እንዳላጠፋን መሆን ወይም ድርግ ችክ ማለት ነው። ሰው አጥፍቶ ይቅርታን ከጠየቀ ከዛ በኋላ ሊያደርገው የሚችለው ወይም የሚጠበቅበት ነገር የለም። በተመሳሳዩ ደግሞ እኛም ይቅር መባልን በምንፈልግበት ልክ ሌሎችን እንደኛ ሰው መሆናቸውን ወይም መሳሳታቸውን አምነን ይቅርታ የሚያደርግ ልብ ሊኖረን ይገባል። የኛ ጥፋት ብቻ ሳናውቅ ወይም ተሳስተን ሆኖ የሌሎች ስህተት ብቻ ሆን ተብሎ በኢላማ ወይም መሳሳት ሳይገባቸው የተሳሳቱ አድርገን አንቁጠር። በቃ ሰዎች መሆናችንን ስለምናምን በተመሳሳይ መሳሳትም ወይም ማጥፋት ደግሞ የሰውነት ባህሪ መሆኑን ተረተን በይቅርታ መመለስን ወይም ይቅርታ ማድረግን የህይወት ዘይቤ ልናደርገው ይገባል። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት አምስተኛውን አሟልታችኋል ማለት ነው። ስድስተኛ ፈራጅ አለመሆን ነው። ይህ ድንቅ ባህሪ ከላይ ካነሳነው ሐሳብ ጋር በቀጥታ የሚሄድ ሲሆን ሰው በህይወት ገጠመኙ ምንም ሊገጥመውና ምንም ሊያሳልፍ ወይም ሊያደርግ እንደሚችል ማመን ነው። ታዲያኛ በዛ ሰው ቦታ እስካልሆንን ድረስ ያ ሰው የወሰነውን ስላለመወሰናችን ዋስትና የለንም። ስለዚህ በሰዎች ህይወት ላይ በሰማነው ወይም ባየነው መፍረድ ማቆም ይኖርብናል ማለት ነው። ሰዎች አጠገቡ ሲሆኑ ኩነኔ ወይም ኃጢአተኛ እንደሆኑ እንዲሰማቸው ከሚያደርግ ሰው ይርቃሉ። ስራቸውን እየመዘነ ከሚከሳቸው ሰው ጋር አብሮ ማሳለፍን አይወዱም። ስለዚህ በሰዎች ዘንድ ተፈላጊ ለመሆን በትክክል ማዳበር ካሉብን ባህሪዎች መካከል ስድስተኛው ፈራጅ አለመሆን ነው ማለት ነው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል ስድስተኛውን አሟልታችኋል ማለት ነው። ሰባተኛው የስሜት ብልህነት ነው። የስሜት ብስለት ከሰዎች ጋር ለምንፈጥራቸው የትኛውም ግንኙነቶች በጣም አስፈላጊ ነው። እንደውም ታዋቂው ቢሊዮነር አንድ ጊዜ እንዲህ ብሎ ነበር፣ ሰዎች ስለ አይኪው በጣም ያወራሉ፣
በዚህ ዘመን ግን ከአይኪው በላይ ኢኪው ዋጋ አለው ሲል ተናግሯል። ኢኪው ማለት ኢሞሽናል ኢንተለጀንስ ወይም የስሜት ብልህነት ማለት ነው። ስለዚህ ሰዎች በስራ ቦታ፣ በቢዝነስ፣ በቤተሰብ መሃል ተመራጭ የሚያደርጋቸው የስሜት ብልህነት ነው። የስሜት ብልህነት ማለት በእነርሱ ላይ የሚፈጠረውን የትኛውንም አይነት ቀውስ ሆነ ደስታ የሚያስተናግዱበት መንገድ ነው። የስሜት ብስለት ሲኖራችሁ የጀመራችሁትን ጥረት ለምን ውጤት አልሰጠኝም ብላችሁ አታቆሙም። የስሜት ብስለት 4 ደረጃዎች አሉት። የመጀመሪያው ራስን መረዳት ነው። የራስን ስሜት ማወቅ ነው። ለምንድን ነው ስሜታችሁ ቶሎ ቶሎ የሚለዋወጠው? የሚሰማችሁ ስሜት መንስኤው ወይም ለምን እንደተፈጠረ ታውቁታላችሁ? አሁን ምን እየተሰማችሁ እንዳለ መግለጽ ትችላላችሁ? ይህን ጥያቄ መመለስ ከቻላችሁ ራሳችሁን ትረዳላችሁ ማለት ነው። ሁለተኛው የስሜት ብስለት ደረጃ ራስን መቆጣጠር ነው። የስሜታችሁ ሪሞት ያለው ማን ጋር ነው? ሰዎች በሚናገሩት ወይም በሁኔታዎች መለዋወጥ ምክንያት ስሜታችሁ ይለዋወጣል? እንደዛ ከሆነ የስሜታችሁ ሪሞት ሌላ ጋር ነው። ሶስተኛ ሰዎችን መረዳት ነው። ሰዎች ምን ሊፈልጉ እንደሚችሉ ከሁኔታው ከስሜታቸው ፊታቸውን በማንበብ ቀድማችሁ መረዳት ከቻላችሁ የስሜት ብልህነት አላችሁ ማለት ነው። ሰዎች ከንግግራቸው በላይ ጥልቅ ፍላጎታቸውን በሚረዳቸው ሰው ይማረካሉ። አራተኛው ምርጥ ግንኙነት መፍጠር ነው። ይሄ የስሜት ብስለታችሁን ሊያረጋግጡ ከሚችሉ ዋነኛው ባህሪ ነው። ስሜታችሁን የምትቆጣጠሩ ከሆነና ሰዎችን የምትረዱ ከሆነ ይህ ቀላል ነው። ሰዎችን በቀላሉ ወደ እናንተ መሳብ ትችላላችሁ። ስለዚህ የስሜት ብስለት ካላችሁ ከተፈላጊ ሰዎች ጸባዮች መካከል 7ኛውን አሟልታችኋል ማለት ነው። 8ኛ ዲሲፕሊን። ስለዚህ ባህሪ አብዛኞቻችን እናውቃለን። ነገር ግን በሀገርም ደረጃም እንደ ሕዝብም አብዛኛው ላይ ያለ ስንፍና ነው። ይህ ነገሮችን እስከ መጨረሻው ታግሶ በትጋት የማድረግ ጥበብ ሲሆን እስቲ አስተውሉ። እናንተ እንኳን አጠገባችሁ ልታደርጓቸውና ልታምኗቸው አብረዋችሁ እንዲሰሩ የምትፈልጓቸው ሰዎች ምን አይነት ናቸው? በእርግጠኝነት ከ1 ወር በፊት የሰጣችሁትን ስራ 2 ቀን ሲቀረው ጀምሮ ከሚያልከሰክሰው ሰው ይልቅ በ100 እጥፍ 1 ወር ሙሉ በትንሹ ተጠንቅቆ ሲሰራ የነበረውን ሰው ነው የምትመርጡት። ያ ማለት ዲሲፕሊን ነው። በአንድ ቀን ጂም ሰውነት መገንባት አይቻልም። በአንድ ቀን ምግብ ሰውነት አይወፍርም። ሁሉም ድግግሞሽን ይፈልጋል። ድግግሞሽ ደግሞ ትጋትንና ጽናትን ይጠይቃል። ለዚህ ነው ዲሲፕሊን ያለው ሰው ስፖርት እሰራለሁ ባይልም ይታወቃል፣ ሰውነቱ ይናገራል። ሰነፍ ሰው ግን በወር 2 እና 3 እየገባ በሰውነቱ ሳይሆን በንግግር ስፖርት መስራቱን ያሳውጃል። ተፈላጊው ሰውና ተአማኒው ሰው ግን ግልጽ ነው። ህይወት አጭር ርቀት ሩጫ አይደለችም፣ ረጅም ማራቶን ነው። ማራቶንን ደግሞ የሚያሸንፈው ትንፋሽ ያለው ትዕግስትና ጽናትን የተሞላ ሰው ነው። ስኬት ከ100 ቢታረም 90% ዲሲፕሊን ነው። ሁላችንም የምናውቀው አንድ እውነታ አለ። ጠንክሮ መስራት ከተሰጦ እንደሚበልጥ። ግን ሁሌም ተሰጦና ጠንክሮ መስራት ከተደመረ ከሁሉም ይበልጣል። ግን አስታውሱ፣ በልጅነታችን የተነገረን የጥንቸልና የኤሊዋ ታሪክ ምን ይመስላችኋል? ኤሊዋ እንዴት አሸነፈች? መልሱም አጭርና ግልጽ ነው። ዲሲፕሊን። ዲሲፕሊን ማለት ሁሌም እናንተን የሚፈልገው ቦታ ላይ መገኘት፣ በቀን ማድረግ ያለባችሁን ነገር ማድረግ ነው። ስፖርት ሰራለሁ ካላችሁ መስራት፣ ጠዋት እነሳለሁ ካላችሁ መነሳት፣ አጠናለሁ አነባለሁ ካላችሁ በቃ ያንን ማድረግ ነው። ለራሳችሁ ቃል ታማኝ መሆን ነው። ደበረኝ፣ ደስ አለኝ፣ ሙድ አይደለም የሚባል ነገር የለም። ሁኔታዎች ደስ ላይሉ ይችላሉ። ስሜቶች በቅስፈት ይለዋወጣሉ። እናንተ ግን በጽናት መቀጠል ብቻ ነው የሚጠበቅባችሁ። ስኬታማ የምትሉት ሰው እዛ የደረሰው ሁሌም ደስ ብሎት ይመስላችኋል? ሁሌም ሙዱ የማይረበሽ ይመስላችኋል? ነገር ግን ለጊዜያዊ ስሜቱ የወደፊት ህይወቱ ላይ ስለማይቀልድ ነው። የዲሲፕሊን ተቃራኒ ስንፍና ነው። ስንፍና ማለት ደግሞ ቀስ በቀስ በጆሮ መጥቶ የዛሬ ተግባሮቻችሁን ነገና በኋላ ልታደርጉት እንደምትችሉ የሚያሳምናችሁ ትልቅ በሽታ ነው። የስንፍና ደባሪው ነገር አታድርጉ ሳይሆን በኋላ ወይም ነገ አድርጉ ማለቱ ነው። ስለዚህ ዛሬ ቁርጡን ዋቁ። የምትፈልጉት ነገር በድንገት ከሰማይ አይወርድም። የእናንተ ጥረትና ላብን ይፈልጋል። እኔ ብዙ ሰዎችን አውቃለሁ። ሁሉም ባለ ትልልቅ ህልምና ባለ ራዕይ ናቸው። ነገ መድረስ የሚፈልጉበት ትልልቅ ቦታ አለ። ነገር ግን እስከ ዛሬ ከመፈለግ በቀር ለዛ ምን አድርጋችኋል ስትሏቸው ሰበብን ይደረድራሉ። የሰው ልጅ ደግሞ ከፈለገ ሰበበኛ፣
ከፈለገ ደግሞ ተአምረኛ ነው ይባላል። በእጃቸው ካለው ህልም ይልቅ የዛሬ ምክንያታቸውን ያስቀደሙ ሰዎች ህይወታቸው ላይ ድንገተኛ ለውጥን የሚጠብቁ ናቸው። እድልን የሚጠብቁ ናቸው። እንደ ዲቪ እንደ ሎተሪ አይነት ነገርን ማለት ነው። ነገር ግን ትክክለኛ ባለ ራዕይ እድልን የሚጠብቅ ሳይሆን የሚፈጥረው ነው። ስለዚህ ዛሬ ራሳችሁን ልክ እንደ ወታደር አሰልጥኑ። ትልቁ ዲሲፕሊን ያለው በወታደሮች ዘንድ ነው ይባላል። ሁሌም ዝግጁ ናቸው። ለስልቹነትና ለስንፍና ቦታ አይሰጡም። ምክንያቱም እያንዳንዱ ስንፍናና ስልቹነት ነገ ህይወታቸውን እንደሚያስከፍላቸው ያውቃሉ። ያው ሲወራ ቀላል ይመስላል፣ መኖሩ ግን ከባድ ነው። ስለዚህ እንዴት ዲሲፕሊንን እንገንባ ካልን ደግሞ አንደኛ የምትፈልጉትን ነገር ለይታችሁ ወቁ። ሁለተኛ ለምን እንደፈለጋችሁት ለይታችሁ ወቁ። ሶስተኛ ያንን ነገር እንዳታደርጉ የሚጎታታችሁን ነገር አስወግዱ። አራተኛ ለውጣችሁን ተመልከቱ። ባጭሩ በምሳሌ ስናደርገው ጠዋት መነሳት ብትፈልጉ ለምን ጠዋት መነሳት ፈለጋችሁ የሚለውን ራስን መጠየቅ ነው። ምናልባትም ለስፖርት፣ ለመጸለይ፣ ለምንም ሊሆን ይችላል። በመቀጠል ጠዋት እንዳትነሱ የሚያደርጋችሁ ምን እንደሆነ መለየት። ምናልባት አምሽታችሁ መተኛት ከሆነ አምሽቶ መተኛት ማቆም ወይም ማስወገድ ነው። በመጨረሻም በጠዋት በመነሳታችሁ ምክንያት በዛሽ ሰዓት ያገኛችሁትን ትርፍ በህይወታችሁ ላይ የመጣውን ለውጥ ማስተዋል ነው። ያኔ ሳታስቡት ዲሲፕሊንን ትገነባላችሁ። በዚህ ጊዜ ተፈላጊነታችሁ ሲጨምር ትመለከታላችሁ። ከሰዎች ጋር ያላችሁ ግንኙነት ሲጠነክር፣ እንደ ጀግና ሲቆጥራችሁ፣ ከናንተ ጋር ሲሆኑ ሰዎች ፍርሃት ሲወገድላቸው፣ በእናንተ ሲተማመኑና ኃላፊነትን መሸከም እንደምትችሉ ሲያምኑባችሁ ታያላችሁ። ስለዚህ ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል 8ኛውን አሟልታችኋል ማለት። 9ኛ ትኩረታችሁን መጠበቅ። ትኩረት ያላቸው ሰዎች የተረጋጉና የሚፈልጉትን የሚያውቁ ስለሆኑ ተፈላጊ ናቸው። በዙሪያችሁ ያለውን ነገር በሙሉ ጫጫታ ነው። ሁሉ ነገር እንደሚያስፈልጋችሁ ሊሰማችሁ ይችላል። በጥልቀት ካሰባችሁት ግን ለእናንተ የሚጠቅማችሁ በጣም ጥቂቶቹ ናቸው። ብዙ ጓደኛ ይኖራችኋል። አብዛኞቹ ግን ወይ የልብ ወዳጅ አይደሉም፣ ወይ ጓደኛ ቢሆኑም ባይሆኑም ለእናንተ የሚቀንሱትም ሆነ የሚጨምሩት ነገር የለም። ብዙ ስራ ላይ ተፍ ልትሉ ትችላላችሁ። አብዛኛውን ገቢ የሚያመጡት ግን ሁለቱ ብቻ ይሆናሉ። አይምሮ ሲበተን ብዙ ርቀት መጓዝ ያቅታችኋል። ሰው ወደሚጓዝበት የምትቅበዘበዙ ከሆነ የምትጨብጡትን ነገር ታጣላችሁ። የራሳችሁን መንገድ፣ የራሳችሁን ትኩረት፣ እናንተ አተኩራችሁ የምትመለከቱት ነገር ሊኖራችሁ ይገባል። ምናልባት በብዙ መዋከብ ውስጥ ብቻችሁን መቆም ሊጠበቅባችሁ ይችላል። እናንተን የሚፈልጉ ነገሮች ጥቂት አይደሉም። ነገር ግን እናንተ ስኬታማ ከሆናችሁ አንዱ ላይ ልታተኩሩ ይገባል። ሁለት ያባረረ አንድ አይዝም እንደሚባለው ትኩረቱን የጠበቀና የሚፈልገውን የሚያውቅ ሰው ያ የፈለገውን ነገር ያገኛል። ምናልባት ብዙ ችሎታ ሊኖራችሁ ይችላል። ምናልባት ሩጫም እግር ኳስም ላይ ጎበዝ ትሆኑ ይሆናል። ነገር ግን ሪከርድ መበጠስ፣ ዋንጫውን መውሰድ ከፈለጋችሁ አንዱ ላይ አተኩራችሁ ልትሰሩ ይገባል። የምትናፍቁት ትልቁ ለውጥ ያለው በትኩረታችሁ ውስጥ ነው። ትኩረታችሁ ባለበት ነው ጉልበታችሁን የምታወጡት። ጉልበታችሁ አንድ ነገር ላይ ከፈሰሰ የምታመጡት ለውጥ ተጽዕኖ ቀላል አይደለም። በአራት አቅጣጫ አንድ እርምጃ ብትራመዱ ብዙ አልተጓዛችሁም። በአንድ አቅጣጫ ግን 4 እርምጃ ብትጓዙ ብዙ ርቀት ትሄዳላችሁ። ለውጣችሁ ያስታውቃል። ራሳችሁን ከወከባ ጠብቁ። ጥሩ ስራ እየሰራችሁ እንትኑ ያዋጣል፣ እንትኑ ጥሩ ነው የሚል በሰማችሁ ቁጥር አትወላውሉ። ያላችሁበት ላይ ቆዩ። ያኔ ሰዎች በተጨባጭነታችሁ ይቀናሉ። ስለማትወዛገቡ እምነትን በእናንተ ላይ ያሳድራሉ። ሐሳቡን ቶሎ የሚቀያየርን ሰው ማን ያምነዋል? እሱን ተውት፣ እዚህም እዚያም ነው ይባላል። የተከለውን የሚኮተኩተው በትዕግስት ፍሬውን ይበላል። እዚህም እዚያም የሚተክለው ግን ከፍሬው አይቀምስም፣ ምንም ዘርም አይኖረውም። ምክንያቱም አልኮተኮተም፣ እንዲሁም አልተንከባከበም። ስለዚህ ለፍሬ አይበቃም። እናንተ ግን ትኩረታችሁን ጠብቃችሁ የያዛችሁትን ነገር እስከ መጨረሻው አድርሱ። የማትጨርሱትን አትጀምሩ። ሰዎች የሚሮጡበት ሁሉ የእናንተ ጥሪ አይደለም። ትኩረትን የምትጠብቁ ከሆነ
ከተፈላጊ ሰዎች ባህሪያት መካከል 9ኛውን አሟልታችኋል ማለት ነው። 10ኛው ሁሌም ራስን ማስተማር ነው። በኮሌጅና በትምህርት ቤት የምትማሩት አይምሮ ነገሮችን የሚያይበትን መንገድ እንዲቀርጸው ነው። ራሳችሁን የምታስተምሩት ግን በፈለጋችሁት ዘርፍ ላይ ብቁና ተፈላጊ ለመሆን ነው። ብዙ ሰው ዲግሪ ያለው ስራ ግን የለውም። ስራ ያለው ደግሞ በቂ ደሞዝ አያገኝም። ሲቀጥል በአንድ ስራ ላይ በተመሳሳይ ደሞዝ ረጅም ዓመት ያገለግላል። የዚህ ችግር መንስኤው ራስን አለማሻሻል ነው። ከተመረቁ በኋላ እውቀት በቃኝ ማለት፣ አንዳንዴም በአካዳሚው ብቻ እውነተኛ እውቀት አለ ብሎ ማሰብ ነው። የአብዛኛው ድርጅት ካምፓኒ መስራቾች የተማሩ አይደሉም፣ ወይም አንዳንዱ የሚፈልጉትን እውቀት ሲያገኙ ያቋረጡ ናቸው። ምክንያቱም ለወረቀት አይማሩ። ሁሌም ማሰብ ያለባችሁ በተመረቃችሁበት በተማራችሁበት ዘርፍ ላይ የማትሰሩና የማታነቡ እውቀታችሁን የማትከልሱ ከሆናችሁ በ4 እና በ5 ዓመት ውስጥ የተማራችሁትን ትረሳላችሁ። ከዛም ተምሯል ከሚለው ወረቀት በቀር እውቀቱ በእናንተ ዘንድ የለም። ይህ ማለት መሃይምነት ያገረሻል ማለት ነው። ለዚህ ነው ድርጅቶች እንኳን ማስታወቂያ ሲያወጡ በዚህ ዓመት የተመረቀ የሚሉት። ታዲያ ባጭሩ ምን እያልን ነው? ሁልጊዜም ራሳችሁን አስተምሩ፣ አንብቡ፣ አካባቢያችሁን ቃኙ። የምትፈልጉትን አይነት ሰው፣ ልማዱን፣ የሚያዘወትረውን ነገር ተመልከቱ። ጥሩ ነገሮችን አዳምጡ። በየቀኑ ለህልማችሁ የሚጠቅማችሁን በትንሹ አንድ ነገር ወቁ። ራሳችሁን በዚህ ዲሲፕሊን ባሰነጠናችሁ ቁጥር በዛ በሰነጠላችሁት ነገር ላይ ተፈላጊነታችሁ እየጎላ ይመጣል። ሁሌም በተቀመጣችሁበት ወይም በምትሰሩት ስራ ላይ ዕውቀት እየጨመራችሁ ከዘመኑ ጋር ራሳችሁን እያሻሻላችሁ ሂዱ። አውቃለሁ ብሎ ከተቀመጠ ፕሮፌሰር ለማወቅ እየጣረ ያለ መሃይም ይሻላል ይባላል። ስለዚህ ዘወትር ራሳችሁን አስተምሩ፣ አሰልጥኑ። ራሳችሁን ስታስተምሩ ከማወቅ በላይ መረዳት ትጀምራላችሁ። በማወቅና መረዳት መሃል ሰፊ ልዩነት አለ። ማወቅ አይምሮን በመረጃ መሙላት ሲሆን፣ መረዳት ግን ያወቅነውን ነገር ገጣጥሞ አዲስ ነገር ማምጣት መቻል ነው፣ ወይም ለችግሮች መፍትሄን መፍጠር መቻል ነው። ራሳችሁን ይህንን ጠይቁ። መቼ ነው ለመጨረሻ ጊዜ ለህይወቴ የሚጠቅም ነገር ራሴ ላይ ያደረግኩት፣ ለውጥ እንዳመጣ የሚያደርግ ነገር የሰማሁት ወይም ያነበብኩት? ይህንን ስትመልሱ በማደግ ላይ መሆናችሁን ወይም ማቆማችሁን ማወቅ ትችላላችሁ። ራሳችሁን የማስተማር ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል 10ኛውን አሟልታችኋል ማለት። ወታደር ከፊት ለፊቱ ከሚያጠቃው ጠላት ይልቅ ጎኑ አብሮት የተሰለፈው ወዳጁ የከዳውለት የሚያደርሰው ጉዳት እንደሚበልጥ ይናገራል። እርግጥ ነው ከፊት ለፊት የመጣን ጠላትነቱን አምኖ ከተቻለ ማጥቃት ካልተቻለ መከላከልና ማፈግፈግ ይቻላል። ነገር ግን ጠላትነቱን በግልጽ ያላወጀ ወዳጅ መሰል ጠላት ግን ከባድ ጉዳትን ያስከትላል። ከጠላት ሁሉ ጠላት የወዳጅ ጠላት ነው። ዓለማችን ላይ የዋህ ሰዎች እንዳሉ ሁሉ ክፉ ሰዎችን መኖራቸው የማያጠራጥር ነው። ታዲያ ሰዎች አንዳንዴ ያለ ምክንያት ከስኬት ሲጨናገፉ፣ ሲከስሩ፣ ሁሉ ነገር ሲበላሽባቸው ማያንን እያደረገባቸው እንደሆነ ለመገመት ይቸገራሉ፣ ወይም ሩቅ ያሉ ጠላቶቻቸውን ይጠረጥራሉ። አንዳንዴ ግን ጠላታቸው ጓደኛቸው፣ ወዳጃቸው፣ ሚስጥረኛቸው ሆኖ ይገኛል። ታዲያ ይህ በሕይወት ውስጥ እንዳይከሰት ትክክለኛ ጓደኛን መምረጥ አንዱ ሲሆን፣ ሁለተኛው መንገድ ደግሞ እነዚህን መርዘኛ ሰዎች መለየት ነው። ታዲያ እነዚህ መርዘኛ ሰዎች ፈለጉም አልፈለጉም የቱንም ያህል ቢያስመስሉ መደበቅ የማይችሏቸው ባህሪዎች አሉ። እነዚህን ባህሪዎች በመመልከት አጠገባችሁ ያሉትን ሰዎች መለየትና መፈተሽ፣ ራሳችሁም ላይ የባህሪ ካለ ማስወገድ ይኖርባችኋል። ስለዚህ በዛሬው ቪዲዮ የአስመሳይ የመርዘኛ ሰዎችን 10 ባህሪያት እናቀርብላችኋለን። ማሳሰቢያ፣ እነዚህን ባህሪያት ስታውቁ፣ ምናልባትም በወዳጃችሁ ላይ ስታስተውሉ በጥበብና እንደ ባለ አእምሮ ሰው የሚገባውን ብቻ እንድታደርጉ በትህትና እናሳስባለን። አንደኛ፣ እናንተን እንደ እድለኛ ብቻ የሚቆጥሩ ናቸው። እነዚህ አይነት ሰዎች በእናንተ ችሎታና ብቃት የማይተማመኑ ናቸው። ይልቅስ እንደዚህ አይነት ቤተሰብ ስላለው፣ እንደዚህ ስላለው፣ እድለኛ ስለሆነ እያሉ ጥረታችሁን ሁሉ መና የሚከቱ ናቸው። በእናንተ ስኬት አያምኑ፣ ይልቅ በአጋጣሚ እንደሆነላችሁ ብቻ የሚቆጥሩ ናቸው። በዚህም ምክንያት እናንተን በችሎታችሁ የሚፈልጓችሁ ሆነ የሚያከብሯችሁ ሰዎች መካከል ሲገኙ የእናንተን የሚደነቅ ብቃትና ችሎታ
አጣጥለው ይናገራሉ። የእናንተ ነገር አይጥማቸውም። ለምሳሌ እናንተ መስራት የምትችሉት ስራ ቢኖርና እድሉ በእነርሱ በኩል ቢመጣ ወይም እነርሱ በጥራት ይሰሩታል እንዴ ተብለው ቢጠየቁ ሰዎች ቢያማክሯቸው እኔ አላውቅም ወይም እኔ ግን እንትና ቢሰራው ብዬ እመክራለሁ ብለው ወደ ሌላ ሰው የሚጠቁሙ ናቸው። ስለናንተ በፍጹም ኃላፊነት አይወስዱም ወይም አይተማመኑባችሁም። በቃ ቅድም እንዳልኩት ባጭሩ የሆነው ሁሉ የሆነው በእድል እንደሆነ ብቻ የሚያምኑ ሰዎች ናቸው። የእናንተን ስኬት አይቀበሉም። የእናንተን ማለፍ አይቀበሉም። እናንተ ያንን ልታሳኩ እንደምትችሉ አያምኑ። ነገር ግን ሁሉ ጊዜም እድል ስላለው ነው፣ ነገሮች ስለሚገጣጠሙለት ነው ብለው ያምናሉ። ይህንን የምታውቁበት ቀላሉ ማስረጃ ቅድም እንዳልነው በእነሱ በኩል ምንም አይነት ስራን ኃላፊነት ወስደው ለእናንተ መስጠት ስለማይችሉ ነው። እንደምትሰሩትም አያምኑባችሁም። ይህንን የሚያደርጉት ያንን ስራ ከዚህ በፊት እናንተ በጣም ደጋግማችሁ ሰርታችሁ ታይተው ሊሆን ይችላል፣ ብዙም ማሳክታችሁት ሊሆን ይችላል። ግን እናንተን እንደ እድለኛ ብቻ ስለሚመለከቱ ያንን ነገር በድፍረት ኃላፊነት ወስደው ለእናንተ አይሰጧችሁም ወይም ታሳኩታላችሁ ብለው አያምኑም። የቀደመውም የተሳካላቸው በእድልና በአጋጣሚ ነው ብለው ስለሚያምኑ። ስለዚህ እንደዚህ አይነት ጓደኞች ካላችሁ ከመርዘኛ ባህሪያት መካከል የመጀመሪያው ባህሪ ይንጸባረቅባቸዋል ማለት። ሁለተኛ በሐዘናችሁ ጊዜ እንጂ በደስታችሁ ጊዜ አብረዋችሁ የሌሉ ናቸው። እንደዚህ አይነቱ ባህሪ ጥሩ ቢመስልም እውነታው ግን ጥሩ አይደለም። ሁልጊዜም ከነርሱ አንሳችሁ የነርሱን እርዳታ ስትጠይቁ ማየት ያስደስታቸዋል። በዚህም ምክንያት በሐዘናችሁና በተቸገራችሁበት ጊዜ ሁልጊዜም አጠገባችሁ ይገኛሉ። የሚችሉትን ውለታ ያደርጉላችሁ ይሞክራሉ። ይህ ግን እነርሱን ለእናንተ ብቸኛና ሌላ ማንም እንደሌላችሁ በሚያደርግ ስሜት ነው። ታዲያ ይህንን እርዳታ ምናልባትም ነገ እንደ ትልቅ ውለታ እናንተን የሚያስሩበት ነው። ስለዚህ በአስደናቂ መንገድ በችግራችሁ ጊዜ እንደ መልአክ ይሆኑላችኋል፣ እስክትደነቁም ድረስ ይረዷችኋል። ችግሩ የሚፈጠረው ግን እናንተ ከዛ ሐዘንና ችግር ወጥታችሁ ወደ ደስታ መሄድ ስትጀምሩ ነው። ያን ጊዜ የእነርሱን እርዳታ መጠየቅ እያቆማችሁ እንደሆነ ሲሰማቸው ከእነርሱ በታች የነበራችሁት ሰዎች አሁን እኩል ወይም በልጣችሁ ስትገኙ ይቀናሉ። ዛሬም እንደ ትላንት በእነርሱ ክንድ ላይ ስታለቅሱ ብቻ እንጂ ስትስቁ ማየትን አይፈልጉም። በደስታችሁ ጊዜ ከእናንተ ጋር መጣላት ይጀምራሉ። ትኩረት እየሰጣችኋቸው እንዳልሆነ፣ ጣል ጣል እያረጓቻቸው እንደሆነ መናገር ይጀምራሉ። ድሮ የምታውቁትን መልካምነት ሁሉ ይጠፋል። ከቻሉ የእናንተን ነገር ሊያበላሹ ወይም ሊያጨናግፉ ይችላሉ። በቃላቶቻቸው መሃል እናንተ ያላችሁን በራስ መተማመን ዝቅ የሚያደርግ ነገር መናገር ይጀምራሉ። ትላንታችሁን፣ ስህተታችሁን፣ ውድቀታችሁን እያስታወሱ ሊያሸማቅቋችሁ ይሞክራሉ። ከባድ የሆነ መገፋት፣ ንቀት ከነዚህ ሰዎች ልትቀበሉ ትችላላችሁ። ታዲያ እነዚህ ሰዎች በደስታችሁ ጊዜ ስትፈልጓቸው አይገኙም። ቅናታቸው ስለሚታወቅ ይደበቃሉ። ይልቅ እየራቁ ይመጣሉ። እንደ ትላንቱ ከነርሱ ብቻ እየተቀበላችሁ እነርሱን ብቻ እየለመናችሁ ካልሆነ እናንተ ተለውጣችሁ ልትሰጧቸው ወይም ልታበድሩ፣ ልትረዷቸው እጃችሁን ስትዘረጉ ይቃወማሉ። ከናንተ አይቀበሉም። በቃ ትክክለኛ ቅናትን ታያላችሁ። እስከደረሱባችሁና በእናንተ ላይ ስልጣን እስከሚኖራቸው መንገድ ድረስ ተከትለው ሊያስቆሟችሁ፣ ሊያስፈራሯችሁና ሊያበላሹባችሁ ይሞክራሉ። ነገር ግን እነዚህን ሰዎች በደንብ ርቀት ስትፈጥሩ፣ የእውነትም ሲሳካላችሁ፣ መድረስ የማይችሉበት ቦታ ላይ ስትሆኑ መልሰው ለእናንተ መሆን መስማማት ይጀምራሉ። ከእንደዚህ አይነት ሰዎች ራቁ። አስመሳይ ናቸው። የእናንተን ስኬት፣ ደስታ አይፈልጉም። ሁልጊዜም ሐዘናችሁን፣ ለቅሷችሁን እያዩ ማባበልን፣ መርዳትን ይመርጣሉ። ሁልጊዜም ከነሱ የበታች ሆናችሁ እንድትቆዩ ይፈልጋሉ። እነዚህ ሰዎች ከመርዘኛ ሰዎች ባህሪያት መካከል ሁለተኛው ባህሪ ያለባቸው ሰዎች ናቸው። ሶስተኛው ሐሜተኞችና ሚስጥርን የሚያወሩ። እነዚህ ሰዎች ስለ ሰው የሚያወሯችሁና የሰዎችን ሚስጥር የሚነግሯችሁ ከሆነ ማመን የለባችሁም። ምክንያቱም ያ የሚነግሯችሁ ሰው ሚስጥር ያ ሰው እንዳትናገሩ ብሎ የነገራቸው ነውና። ስለዚህ ነገም የእናንተን ሚስጥር የአደባባይ ሆኖ ከማግኘታችሁ በፊት እነዚህን ሰዎች ለዩ። እነዚህ ሰዎች በተከታታይ ስለ ሰዎች ብቻ ከሆነ ወሬያቸው ነገም እናንተን በሰዎች ዘንድ እንደሚቦጭቋችሁ እወቁ። ሐሜት ማለት ስለ ሰው ማውራት ማለት ሳይሆን ሰውየው ቢኖር በፊቱ መናገር የሚከብዳችሁን ነገር
ወይም መጥፎ ወሬን ማውራት ማለት ነው። ስለዚህ ስለ ሰዎች ጥንካሬ ሰውየው ቢኖር በፊቱ ሊባል የሚችልን ነገር ማውራት ሐሜት አይደለም። ስለዚህ ሐሜተኞች አሁን በተናገርኩት ትርጉም ለይታችሁ እወቋቸው። ከዛም የራሳችሁን ጥንቃቄ ማድረግ ጀምሩ። እነዚህን ሰዎች አስፈላጊውን እርምጃ ባለመውሰዳችሁ ምክንያት ሰዎችን እንድትጠሉና ከሰዎች ጋርም ሊያጣሏችሁ ይችላሉ። እነርሱ ግልጽ ነኝ በሚል ሽፋን ተሸፍነው ሁሉን ነገር በመናገር የሚሆነውን በማየት ይደሰታሉ። እነዚህ አይነት ሰዎች ሌላው ድፍረት የሚሰጣቸው ነገር እናንተ እንደማትናገሩ ማወቃቸው ነው። ውሸትም ይሁን እውነት ነግረዋችሁ ይህ ሚስጥር ነው ላንተ ስለሆነ ነው የነገርኩ በማለት ያስሯችኋል። ስለዚህ ሄዳችሁ እውነትነቱን እንኳን ባላወቃችሁት ነገር ስትብከነከኑ ትኖራላችሁ። ስለዚህ ሁልጊዜም ቢሆን የራሳችሁን ሚዛናዊ የሆነና ትክክለኛ ውሳኔ እንዲኖራችሁ ስለ ሰውም ሆነ ሰውዬ የነገራቸውን አምጥተው የሚያወሩላችሁን ሰዎች ማመን አቁሙ። ይህ ባህሪ የአስመሳይ ሰዎች ሶስተኛው ባህሪ ነው። አራተኛ የእናንተን ውድ ነገር የሚንቁ። እነዚህ ሰዎች በእርግጥ በቀልድ መሰል ወይም በፉገራ ሊሆን ይችላል የሚያደርጉት፣ ነገር ግን እናንተ ያከበራችሁትን ወይም ውድ የምትሉትን ነገር መናቃቸውን ያሳያችኋል። ይህ ማለት ምናልባትም ህልም፣ ራእያችሁን ወይም ደግሞ እሴቶቻችሁን ሊሆኑ ይችላሉ። ህልምና ራእይ ስንል አንድ ቀን እንደ ወዳጅ ማድረግ የምትፈልጉትን ግን አሁን ባላችሁበት ሁኔታ ሊሳካ አይደለም ሊታሰብ የማይችልን ነገር ነግራችኋቸው ይሆናል። በቀልድም ሆነ በፉገራ መሰል ነገር በጨዋታ መሃል ነካ የሚያረጓችሁና የሚስቁ አንዳንዴም ስማችሁን ሁላ በዛ ባላችኋቸው ነገር የሚጠሯችሁ ከሆነ እነዚህ ሰዎች እናንተ ውድ ያላችሁትን ያከበራችሁትን ነገር የሚንቁ ሰዎች ናቸው። ታዲያ እነዚህ ሰዎች ከህልም ከራእይ በላይ በእናንተ እሴት ወይም የህይወት ህግ የሚያሾፉ ናቸው። ሌላው ያከበረላችሁን እናንተ በተለየ መንገድ ይህንን ነገር አልወድም ወይም አላደርግም አልፈልግም ያላችሁትን ነገር በመናቅ ሲያደርጉባችሁና እነርሱ ላይ ምንም ማድረግ እንደማትችሉ ሲያሳዩአችሁ ሲቀልዱባችሁ የሚኖሩ ናቸው። እነዚህ ሰዎች የእናንተን ድንበር አያከብሩም፣ ድንበራችሁን አይጠብቁም። ሁሉን ነገር ዝም ብላችሁ የምትሉና ትኩረት ፍለጋ የምታደርጉ አድርገው የሚቆጥሯችሁ ሰዎች ናቸው። በሰዎችም ፊት በዚህ ሐሳባቸው በጨዋታና በሳቅ መልክ የሚያሸማቅቋችሁ እንደውም ሌላ ሰው ጋር የተከበራችሁትን ወይም ቦታችሁን ዝቅ የሚያደርጉ ናቸው። እነዚህ አይነት ሰዎች ለራሳቸው ካላቸው የዘቀጠ አስተሳሰብ እናንተን በመናቅ ራሳቸውን ለማከም የሚጥሩ ናቸው። ወደ ወደቁበት ገደል ይዘዋችሁ ለመውረድ የሚጥሩ ናቸው። ስለዚህ እነዚህን አይነት ባህሪ ያላቸውን ሰዎች በጥበብና በማስተዋል እርምጃ ልትወስዱባቸው ይገባል። እናንተ ውድ የምትሉት ነገር ምንድነው? እናንተ አላስነካም የምትሉት ነገር ምንድነው? በእናቴ ቀልድ አልወድም፣ በቤተሰቤ ቀልድ አልወድም፣ በቤት አምሽቼ አልገባም። የትኛውንም ድንበራችሁ ሊሆን ይችላል። ባክህ ዝም ብሎ ነው ና ብታመሽ ምን አለበት እያሉ የእናንተን ትክክለኛ የሆነ እሴቶቻችሁን እያለፉ የሚመጡና የእናንተን ድንበር የሚጥሱ ሰዎች መርዘኛ ሰዎች ናቸው። በሌሎች ዘንድ ያስከበራችሁትንም ድንበር የሚያስጥሱ ናቸው። በሌሎችም ዘንድ ንቀትን እንዲፈጠር የሚያደርጉ ናቸው። ንቀው የሚያስንቋችሁ ናቸው። ግን እንደዚህ አይነት ሰዎች ፊት ለፊት የሆነ ማስረጃ ልታቀርቡባቸው አትችሉም። ምክንያቱም አብዛኛውን ነገር የሚያደርጉት በሳቅና በቀልድ ስለሆነ። ስለዚህ ሁልጊዜም ከጓደኞቻችሁ ጋር ከወዳጆቻችሁ ጋር ስትሆኑ የሚደረገውን ነገር በማስተዋል ተመልከቱ። በቀልድና በጨዋታ መካከል ወዳጃችሁ በእናንተ ላይ የሚሰነዝረው ሐሳብ ምንድነው? በዛ በቀልድና በጨዋታ መካከል በተደጋጋሚ የሚሰነዝረው ሐሳብ፣ በተደጋጋሚ የሚያደርገው ነገር በቀልዱ መካከል ሊነግራችሁ የፈለገው ነገር እንዳለ የሚያሳይ ነው። ስለዚህ በማስተዋል እርምጃ ውሰዱ። አምስተኛ የሚፈርዱባችሁና ከመጠን በላይ የሚተቿችሁ ናቸው። ይህ ባህሪ ሰዎችን እጅግ ግራ ያጋባል። ምክንያቱም አንዳንዴ ሲበሳጩባችሁ፣ ሲተቿችሁ ለኔ ብለው ነው ብላችሁ ልታስቡ ትችላላችሁ። ግን ጓደኛና ወዳጅ ሁሉን ነገር በገደብና በትክክለኛው መንገድ ሊያደርገው ይገባል። ይህ ማለት የእናንተንም ሁኔታ መረዳትና ከቻለ በሚችለው መንገድ ማገዝ ይገባዋል። ነገር ግን መተቸትና መፍረድ ቢያስፈልግ ትክክለኛው መንገዱን በሚያመላክት መልኩ እንጂ በዘፈቀደ መሆን የለበትም። ደግሞ የሚተቹበትንም ሰዓትና ጊዜ መኖር አለበት። እነዚህ ሰዎች ግን በየዕለቱ ሙሉ እንዳልሆናችሁ እንዲሰማችሁ የሚያደርጉና የሚያሸማቅቋችሁ ሲሆን ከነርሱ ጋር ስትሆኑ የጎዶሎነት ስሜት የሚሰማችሁ አይነት ናቸው። በቃ
እነዚህ ሰዎች ከትክክለኛው አቅጣጫ ይልቅ ብዙ ሰዓትን ድክመታችሁን፣ ስህተታችሁ ላይ አተኩረው የሚያወሩ ናቸው። አንተ እኮ እንደዚህ እያሉ በራስ መተማመናችሁን ያወርዳሉ። ይህ አንድ ለነሱ ሁሌም የነሱ ጥገኛ እንድትሆኑ የሚረዳቸው ሲሆን፣ ሌላው በእናንተ ፊት ንጹህና እንከን የሌለባቸው ሆነው እንዲታዩ ይረዳቸዋል። ስለዚህ እንደዚህ አይነት ሰዎች በአቅራቢያችሁ ካሉ ወይም ወዳጃችሁ ከሆኑ በፍጥነት ከነርሱ ቁጥጥር ራሳችሁን አውጡ። እነርሱ እናንተን እንደራሳቸው አድርገው ሊሰሯችሁ የነርሱ ቡችላ ሊያደርጓችሁ የሚጥሩ ናቸው። ስለዚህ በቁጥጥር ውስጥ ከመሆናችሁ በፊት ራሳችሁን ከቁጥጥሩ አስወጡ። ይህ ከአስመሳይና ከመርዘኛ ሰዎች ባህሪያት መካከል በዋነኝነት ልትጠነቀቁት የሚገባ ነው። ይህንን ስንል ግን ሚዛናዊነትን እንዳትረሱ። ሁልጊዜም ጓደኛ ስህተትና ድክመታችሁን አይናገርም ማለት አይደለም። ነገር ግን ስህተትና ድክመታችሁን ከነ ማስተካከያችሁ የሚነግራችሁ መሆን አለበት እና ደግሞ የሚነግርበትን ሰዓትና ጊዜ ማወቅ አለበት። በጓደኞቻችሁ ፊት በብዙ ሆናችሁ በተቀመጣችሁበት ፊት ያንን ስህተትና ድክመት በእናንተ ላይ መናገር የለበትም። ብቻችሁን ስትሆኑም ደግሞ ሁልጊዜም እየደጋገመ የሚናገር መሆን የለበትም። ቅድም እንዳልኩት እንደዛ የሚናገር ከሆነ በአእምሯችሁ ላይ ሁለት አይነት ተጽዕኖን ይፈጥራል። አንደኛ ሁልጊዜም ከእርሱ ጋር ስሆን ነው ትክክል መሆነው ስህተቴን የሚያርምልኝ እሱ ነው ብላችሁ ስለምታስቡ ሁልጊዜም የራሱ ጥገኛ ያደርጋችኋል። ይህንን ወጥመድ ካላወቃችሁት እናንተ በራሳችሁ ሙሉ ሆናችሁ መራመድ የማትችሉ እስኪመስላችሁ ድረስ በአእምሯችሁ ላይ ተጽዕኖን ይፈጥራል። ስለዚህ ሁልጊዜም የእርሱ ጥገኛ ለመሆን ትጥራላችሁ ማለት ነው። ሁለተኛው ደግሞ እርሱ በእናንተ ዘንድ ጻድቅ ሆኖ እንዲታይ ይረዳዋል። ሁልጊዜም ቼኩስታ የሚባል ዘዴ አለ። ስለ ሌላኛው ድክመት ማውራት እኔ ንጹህ ነኝ እንደማለት ነው። ስለዚህ በእናንተ ላይ ብዙ ጉድፍንና እንከንን ባወጡ ቁጥር እነርሱ በዛ ነገር እንደማይወቀሱ አእምሯችሁ አውቶማቲክሊ ያስባል። ስለዚህ እነርሱ ንጹህ እንደሆኑ እነርሱ ላይ እንከን እንደማይገኝ አይነት ስሜት ለራሳቸውም ይሰማቸዋል፣ በእናንተም ላይ ያንን ይፈጥራሉ። ስለዚህ ቶሎ ብላችሁ ከዚህ የአእምሮ ወጥመድ ራሳችሁን አስመልጡ ማለት ነው። እንደዚህ አይነት ወዳጅ ካላችሁ መፍትሄው መራቅና መራቅ ብቻ ነው። ሁልጊዜም ድክመታችሁ እየተነገራችሁ፣ ሁልጊዜም ስህተታችሁ እየተነገራችሁ፣ ሁልጊዜም የምታደርጉት ነገር ሁሉ ጎጂ እንደሆነ እየተነገራችሁ በየቀኑ በራስ መተማመናችሁ እየወረደ መኖር የለባችሁም። ስለዚህ መፍትሄው ሌላና ሌላ ሳይሆን መራቅና መራቅ ብቻ ነው። ስድስተኛው በጣም ከሚያደንቋችሁና ከሚያሞካሻችሁ ሰዎች። ይህም በተመሳሳይ ነው። ነገሮች ከፍ ብለው ሚዛናቸውን ካልጠበቁ ስህተት እንደሆነ እያወቃችሁ ሂዱ። እነዚህኛዎቹ ደግሞ ከላይኛው በተቃራኒ ከመጠን በላይ የሚያወድሷችሁና የሚያሞካሿችሁ ናቸው። በከንቱ በጣም የሚቆልሏችሁ ሰዎች ናቸው። እናንተ ራሳችሁን ከፍ አድርጋችሁ እንድትመለከቱ የሚያደርጓችሁ ናቸው። ታዲያ ነገር ግን ውዳሴው ሁሉ ውሸትና ማጋነን የሞላበት ነው። ይህን የሚያደርጉበትን ምክንያት አንደኛ በዚህ ምክንያት እናንተ ከነርሱ መራቅ ስለማትፈልጉ ነው ወይም ስለምትፈሩ ነው። እነርሱ ጋር የሚሰማችሁን ኮንፈርት ለመጠበቅ ሲባል ከነርሱ ልትርቁ አትችሉ። ሁለተኛው ደግሞ የሚፈልጉትን ነገር በቀላሉ ሊቀበሏችሁና ሊያስደርጓችሁ ስለሚፈልጉ ነው። ስለዚህ እናንተን በዚህ ወጥመድ ያስሯችኋል ማለት ነው። እነዚህን አይነት ሰዎች እንደ ጓደኛ እንደ ወዳጅ እናንተን አይተው በሰው ፊት ሞላ እንድትሉ ድክመታችሁና ስህተታችሁን አይነግሯችሁም እና ይልቅስ እናንተ ጋር ጥሩ አድናቆት፣ ሙገሳ ይቀልዳሉ፣ ከጀርባም ይጎዷችኋል። ስለዚህ ይህ አይነት ባህሪ የማስመሰልና የመርዘኞች ባህሪ በመሆኑ ሲገጥማችሁ በአይምሮ የሆነ ትክክለኛ እርምጃን ልትወስዱባቸው ይገባል። አላስፈላጊ የሆነ ሙገሳም ሆነ ማሞካሸት በጓደኝነት ውስጥ ጠቃሚ አይደለም። እንዲሁም ደግሞ አላስፈላጊ የሆነ ትችት፣ ስህተትንም መንገር ከመጠን ሲያልፍ ልክ አይደለም። ሚዛኑ በትክክለኛው ሰዓት ስህተትና ድክመትን መናገር እንዲሁም በትክክለኛው ሰዓት ደግሞ ማድነቅና ማወደስ ነው። ስለዚህ ከመጠን በላይ አንደኛውን ነገር የሚያበዛባችሁ ሲኖር በጥንቃቄ ያንን ጓደኛችሁን ያንን ወዳጃችሁን ልትፈትሹ ይገባል ማለት። ሰባተኛው ቃል የማይጠብቁ ሰዎች። እነዚህ ሰዎች በሕይወታችሁ በአስፈላጊ ጊዜያት የማይገኙ ናቸው። የሚገቡትንም ቃል አያከብሩም ወይም አይታመኑም። ለምሳሌ ተበድረው አይከፍሉም፣ ተውሰው አይመልሱም። ታዲያ ሁሌም እናንተን በሚያስጨንቃችሁ ጉዳይ ላይ ነገሩን እንደሚፈቱትና እነርሱ ላይ እንድትጥሉት ቃል ይገባሉ። ነገር ግን ያንን ቃል አያስታውሱም። በቢዝነስ ደግሞ ተማምናችሁ ብትጀምሩ ነገር ግን ቃልን ያፈርሳሉ፣ ቢዝነሱን ይበጠብጣሉ። ብቻ በየትኛውም ሁኔታ በቃላቸው ላይ አይገኙም። እንዲህ አይነቱን ሰው ደግሞ ደጋግሞ ማመኑ የማያዋጣና የሚያከስር መሆኑን ተገንዘቡ። ሰዎች በጥቂቱ ሲታመኑ በብዙ ይሾማሉ።
እነዚህ ሰዎች ከእናንተ ጋር ጓደኛ ነን ቢሉ እንኳን ይህንን ቃል ስለመጠበቃቸው ዋስትና የለም። አንድ ቀን የሚመቻቸው ሁኔታ ጋር ሲገቡ ይረሷችኋል። በራሳቸው ነገር ላይ ቢዚ ይሆናሉ። ከእናንተ ጋር አያሳልፉም። በቃ ሁልጊዜም ቢሆን ከኔ ጋር ናቸው ብላችሁ ልባችሁ እንዲያርፍ ማድረግ አይችሉም። ሁሌም በሐሳብና በምኞታቸው ሌላ ቦታ ናቸው። ሁሌም ሰው ቃሉን የማይጠብቀው እንዳይፈጸም የሚያደርገው ነገር ሲከሰት ነው። ቃሉን የሚጠብቀው ደግሞ ያ እንዳይፈጸም ያደረገውን ነገር ዋጋ ከፍሎ ቃሉን ሲፈጽም ነው። እነዚህ ሰዎች ግን ምንም አይነት ጉልበት ማባከን አይፈልጉም። ለእናንተ ምንም አይነት ጥረት አያደርጉም። በቃ በአጭሩ በጣም ከተመቻቸው ብቻ ቃላቸውን ያከብራሉ። ካልሆነ ግን ሁልጊዜም ወደ ምቾታቸው ያደላሉ። ይህንን ሲያደርጉ ግን እናንተን ምናልባት አውላላ ሜዳ ላይ ጥለው ሊሆን ይችላል። በእነርሱ ተማምናችሁ ሁሉ ነገር ትታችሁላቸው ሊሆን ይችላል። ስለዚህ ቃልን አለመጠበቅ ከአስመሳይ ሰዎች ባህሪያት መካከል 7ኛው ነው። 8ኛው ጥቅመኛ ናቸው። እንደዚህ አይነት ሰዎች ከጊዜው ጋር የሚቀያየሩ ናቸው። ከእናንተ ጋር የሚሆኑት ስለሚያገኙት ጥቅም ብቻ ሲሉ ነው። ታዲያ ለእናንተ ምንም አያስቡም። ሁሌም ከእናንተና ለጥቅም ይወግናሉ። መጀመሪያውንም እናንተን ስለምታደርጉላቸው አብረዋችሁ እንደሚሆኑ ያስገነዝቧችኋል፣ በቃል ሳይሆን በተግባር። ለምሳሌ ዛሬ እንገናኝ ስትሏቸው ትጋብዘኛለህ የሚሉ ናቸው። ታዲያ እነዚህ አይነት ሰዎችን ለማግኘት ያለንን ሁሉ ኢንቨስት እናደርጋለን። የሚጠሩትም በአብዛኛው ለመዝናናት፣ ለመብላት፣ ለመጠጣት ነው። ጥቅማቸው በሌለበት ቦታ አይገኙም። ሁልጊዜም ስሌታዊ ናቸው። በስሌት ነው የሚኖሩት። የሚያወጡትም ወይም ከነርሱ ለእናንተ የሚደረግ ምንም ነገር ቢኖር በምትኩ ሌላ ነገር ይፈልጋሉ። ስለዚህ ባህሪያቸው ተቀያያሪ ነው። እናንተ ጋር ሌሎች ጋር የሚያሳዩት ባህሪ ይለያያል። ጥቅመኛነት በብዙ ሰዎች ላይ ይስተዋላል። በጥቂቱም በማንም ሰው ዘንድ አለም ተብሎ ይታሰባል። ሰው ጥቅም ባያገኝ ማንንም ከማንም ጋር አይሆንም ነበር። ጓደኛህን፣ ወዳጅህን ሁሉ የምትመርጠው የሚሰጥህን ጥቅም በማሰብ ነው። ለህልሜ ይረዱኛል፣ ራዕይን ይደግፋሉ፣ ባህሪ እንጣጣማለን። ይህ ሁሉ ጥቅምን ለማግኘት ቢሆንም ሰውኛና የተለመደ ነው። እነዚህኞቹ ግን ከዚህ በተለየ መንገድ ጥቅምን ሳይሰጡ መቀበል ላይ ብቻ የሚያተኩሩ ናቸው። ህይወታቸው የተሞላው በእንደዚህ አይነት ቀመር ነው። ምናልባትም አስተዳደግ ወይም ያኖሩበት ስፍራ አካባቢ ሊሆን ይችላል። ግን ሁሌም እንደ ነጋዴ ያስባሉ። ያተርፈኛል ወይ ያዋጣኛል ወይ ነው ሐሳባቸው። እንደዚህ አይነት ሰዎች ማመንንም ሆነ አብሮ መኖሩ ብዙን ዋጋ ሊያስከፍል ይችላል። ምክንያቱም ሁሌም እስካላችሁ ድረስ እንጂ የሐዘንና የችግር ቀን ወዳጆች አይደሉም። እነዚህ ከሁለተኛው ነጥብ ካነሷቸው ሰዎች ተቃራኒ ናቸው። እነዛ በሐዘን ኖረው የደስታ ጊዜ ሲሸሹ፣ እነዚህ ደግሞ በደስታ ጊዜ ኖረው በሐዘን ሰዓት ካጠገባችሁ የሚለዩ ናቸው። ሆነም ቀረ ሁለቱም አስመሳይና መርዘኛ ሰዎች ናቸው። 9ኛ ባለፈ ህይወታችሁ የሚመዝኗችሁ። እነዚህ አይነት ሰዎች በጣም ከባድና በከፍተኛ ጥንቃቄ ከናንተ ልታርቋቸው የሚገቡ ሰዎች ናቸው። ምክንያቱም መቼም ቢሆን ተቀየራችኋል ብለው አያስቡም። እንደ ወዳጅ አንድ ቀን ዕቃ ሰርቃችሁ መሆኑን ነግራችኋቸው ቢሆን ሁሌም ኪስና ቦርሳቸውን የሚጠብቁ ናቸው። ከናንተ በላይ በኋላ ታሪካችሁ እናንተን ለማሰር ይሞክራሉ። የሚፈልጉትን ሁሉ ሊያስደርጓችሁ፣ በድክመታችሁ መጠቀምን ይፈልጋሉ። እንዲህ አይነት ሰዎች በሰዎችም ዘንድ ክብራችሁን ይነካሉ። ስለ ራሳችሁም ስትናገሩ አላቅህም እንዴ የሚል ቃልን ያዘወትራሉ። በቀልድም ሆነ በፌዝ ባሳያችኋቸው ክፍተት ይገባሉ። እውነተኛ ጠላት ናቸው። እዚህ ባህሪ ላይ ይህንን የተጠቀምኩት ከዚህ በፊት ያነሳናቸው ባህሪዎች በሙሉ ምናልባት በቀላል እርምጃ ችግሩን አስወግዶ አብሮ መቀጠል ይቻል ይሆናል። ወይም ራሳችሁን እየጠበቃችሁ ብዙ ባለማመን ግን ካጠገቧቸው ሳታርቋቸው መቀጠል ትችላላችሁ። ይህን አይነቶቹ ሰዎች ግን በፍጹም በዚህ መልኩ አብራቻቸው አትቀጥሉም። ምክንያቱም ዘወትር ለትላንታችሁ እስር ቤት የሚወረወሯችሁ ናቸው። እንደዚህ አይነት ሰዎች ብዙ ጊዜ ጥሩ ሰሚ ስለሆኑ ሰዎች በማመን ብዙ ምስጢርን ይዘረግፉላቸዋል። እነርሱ ግን ያንን ሰው ለመናቅ፣ ለማንቋሸሽ ይጠቀሙበታል። ስለዚህ ድክመት የባላችኋቸው ነገር ሲቀልዱና ሲያሾፉ ታስተውላላችሁ። ስለዚህ እነዚህን ሰዎች መራቅ አማራጭ የሌለው ምርጫ ሆኖ እናገኘዋለን። ይህ ከመርዘኛ ሰዎች ባህሪያት ውስጥ 9ኛው ነው። 10ኛውና የመጨረሻው ኃላፊነትን የማይወስዱ ናቸው። እነዚህ አይነቶቹ ደግሞ በጓደኝነታቸው ሆነ በወዳጅነታችሁ ላይ ምንም አይነት አስተዋጽኦ የማያደርጉ ናቸው። ያ ማለት ግንኙነታችሁ የሚቀጥለው
እናንተ እንዳይቆም በምታደርጉት ጥረት እንጂ በእነርሱ ድጋፍ አይደለም። ግዴለሽ ናቸው። ካልደወላችሁ አይደውሉ፣ ካልፈለጋችኋቸው አይፈልጓችሁ እና እናንተ ላይ የህይወታቸው ሩቅ ጓደኛ የሚያደርጓችሁ ናቸው። በተመቻቸው ቦታና ሁኔታ ውስጥ ሲስማሙ የሚረሷችሁ፣ ተጣልታችሁ ሁልጊዜ ይቅርታን ከእናንተ የሚጠብቁ የሚፈልጉ ናቸው። በመለያየታችሁ እናንተ ብቻ ልትጎዱ እንደምትችሉ የሚነግሯችሁ ናቸው። እነርሱ ባለብዙ ጓደኛና ባለብዙ ፈላጊ እንደሆኑ የሚያሳዩአችሁ ናቸው። እነዚህ ሰዎች ለግንኙነቶቻቸው ኃላፊነትን አይወስዱም። ስለዚህም እናንተ ውስጥ ሁሌም ጥያቄን ያኖራሉ ወይም ይፈጥራሉ። ለምን አንለያይም ስትሉ አጠገባችሁ ናቸው። አጠገቤ ናቸው ስትሉ ደግሞ የሉ። በቃ እንደ ሙዳቸው ናቸው። በመስመር ውስጥ አይገቡም። እነዚህ ሰዎች ህይወት ላይ ፈሪ ናቸው። በጓደኝነታችሁ ብቻ ሳይሆን ምንም አይነት ስራ አብራቻቸው የምታደርጉበት ሐሳብ ቢኖራችሁ ኃላፊነትን ስለማይወስዱ ትጎዳላችሁ። ገንዘብንም ሆነ ምንም ነገር አምነው ኢንቨስት አያደርጉም። ምንም አብረው አይጀምሩም። የማለት ስትጀምሩ ግን አለውበት የሚሉ ናቸው። ትርፍን እንጂ ኪሳራን የማይጋሩ ናቸው። እንዲህ አይነቶቹንም ሰዎች ማመኑ አስፈላጊ አይደለም። በግንኙነት ውስጥ ሁለታችሁም የየራሳችሁን ጥረት ማድረግ አለባችሁ። ጥረቶቻችሁን መለካካት የለበትም። ነገር ግን ሁልጊዜም የሆነ ግንኙነት አስቀጣይነት የሚቀጥለው በአንዱ ፈላጊነት ላይ ብቻ ከሆነ ነገርየው ሊፈተሽ ይገባል። ያኛው ይጠላዋል ግንኙነቱን ወይም አይፈልገውም እያልን አይደለም፣ ግን ለግንኙነቱ ኃላፊነትን አይወስድም። ለጀመረው ግንኙነት በመደወል እንዲሁም በመገናኘት የተፈጠረን ችግር በመፍታት በመወያየት ነገሮችን ፊክስ እያደረጉ ግንኙነትን ለመቀጠል የሚጥሩ አይደሉም። በነገሩ ላይ ምን አገባኝነትን ያሳያሉ። ፍራቻቸው ካላችሁ አላችሁ፣ ከሌላችሁም ደግሞ እንዲሁም የላችሁ። እነሱ ህይወታቸውን ከእናንተ ጥገኝነት ፍጹም በራቀ መንገድ እያስቀጠሉ እንደሆነ ያሳያችኋል። ይህንን የሚያሳዩአችሁ ደግሞ እናንተ በእነሱ ህይወት ላይ ጥቅም እንደሌላችሁ እንዲሰማችሁ በሚያደርግ ስሜት ነው። ኃላፊነት አለመውሰዳችሁ ብዙ ችግርን ይዞባችሁ ይመጣል። እናንተ ጥገኛ እንደሆናችሁ፣ እናንተ ብቻ ፈላጊ እንደሆናችሁ እንዲሰማችሁ ያደርጋል። ስለዚህ እንደዚህ አይነት ሰዎችን ራቅ ማለቱ አስፈላጊ ነው። ለዛሬ ያዘጋጀንላችሁ ይህንን ነበረ። ይህ 10 ባህሪዎች በተለያየ መንገድ በብዙ ሰዎች ላይ የሚገለጥ ነው። ወዳጅነቱም ወይም ግንኙነቱ ልክ እንዳልሆነም የሚጠቁሙ ምልክቶች ናቸው። እናንተም ላይ ካለ እንድታስተካክሉ፣ ሰዎችም ላይ ማስተካከል ከተቻለ ብትሞክሩ፣ ካልተቻለ ደግሞ ራሳችሁን እንድትጠብቁና እንድትጠነቀቁ በተጨማሪም ተገቢውን እርምጃ እንድትወስዱ እናሳስባለን። የሞኝ ሰው ዋነኛ ችግር ሞኝ መሆኑን ሰዎች እንጂ እርሱ አለማወቁ ነው። አለማወቅን ማወቅ ከእውቀቶች ሁሉ ታላቅ እውቀት ነው ይላል ሶቅራጠስ። ታዲያ ዛሬ ሞኝ ሰዎችን በቀላሉ የሚለዩበትን 10 ባህሪያት እነግራችኋለሁ። ራሳችሁን ከሞኞች ተርታ ካገኛችሁት በፍጥነት አካሄዳችሁን በመቀየር ራሳችሁን ለውጡ። አሁን በቀጥታ የሞኝ ሰው ባህሪ የሆኑትን 10 ነገሮችን እንነጋገር። አንደኛ፣ አውቃለሁ ባይነትን። ሞኝ ሰዎች ለመማር የተዘጋጁ አይደሉም። ስለ ሁሉም ነገር እንደሚያውቁና እንደነርሱ የሚያውቅ የሌለ ይመስላቸዋል። ሁሌም ትክክል እኔ ነኝ በማለት ይታወቃሉ። ግትር ናቸው። ሞኝ ሰው እንደማያድግና ህይወቱ እንደማይቀየር ከሚያስታውቅበት ባህሪ የመጀመሪያው አውቃለሁ ባይነት ነው። ይህንን ያልንበት ምክንያት ሁልጊዜም ራስን ማሻሻል የብልህ ሰው መገለጫ ስለሆነ ነው። አንድ አባባል አለ፣ አውቃለሁ ብሎ ከተቀመጠ ፕሮፌሰር ለማወቅ እየጣረ ያለ መሃይም ተማሪ ይሻላል ይባላል። ሁሌም ካለመማር ለመማር የተዘጋጀ ልብ ያለው ሰው ማቆሚያ እንደሌለው ያስታውቃል። የዓለም እውቀት ብዙ ነው። ምድር ላይ የኖረን አውቃለሁ ማለት ከባድ ነው። ዓለም የብዙ ሺህ ዓመታት የሰው ልጅ ታሪክን፣ ዕውቀትን፣ ባህልን፣ ጥበብን የተሞላባት ሰፊና ረጅም ዕድሜ ያላት ናት። ታዲያ እኛ ደግሞ የሆነ ሀገር፣ የሆነ ሰፈር፣ የሆነ ቤት ውስጥ ያለን ክበባችን ጠባብ እንዲሁም ውስን የሆኑ ሰዎች ነን። አንድ ፕሮፌሰር ብንሆን እንኳን ምን ያህል አወቅን ተብሎ ሊለካ እንደሚችል በሳይንቲስቶች ጥናት መሰረት ሲለካ አንድ በጣም የተማረ ጥልቅ ተመራማሪ ዕውቀት ከዓለም በፐርሰንት ከ0.0001 ያህል ዕውቀት እንዳለው ይነገራል። ያም ደግሞ በጣም ያወቀና የተመራመረ ሰው። ምክንያቱም የሰው ልጅ የመርሳትና የማስታወስ የመድከም በብዙ ነገር ውስጥ ውስንነት ስላለበት ነው። እንዲሁም ደግሞ ልናውቅ የምንችለው በአንድ ዘርፍ ላይ ብቻ ስለሆነ ነው። አንድ ትልቅ የተማረ ሰው በሜዲሲን ከሆነ በኢንጂነሪንግ ሙያ ላይ ስናመጣው ምንም የማያውቅ ሕፃን ነው።
አሁን በግልጽ አማርኛ አውቃለሁ ለማለት ማናችንም ድፍረት እንደሌለን የተረዳን ይመስለኛል። ስለዚህ ሞኝ ሰው ግን ይህንን የመማር ልብና ፍላጎቱ የቀዘቀዘ ነው፣ አንዳንዴም ዝግ ነው። ከእርሱ ከሚያንሱ ሆነ ከእኩዮቹ እውቀት አለ ብሎ አያምንም። ምናልባት በጣም በፖዚሽን ከሚበልጡት ካልሆነ በቀር ምንም እውቀትን አይቀበልም። ይሄ የሞኞች ትልቁ ድክመት ነው። ሁለተኛው ከሚሰሩት በላይ ያወራሉ። ሞኝ ሰው ብዙውን ጊዜ የሚያልቀው ሊያደርግ ስላሰበው ነገር በማውራት ነው። ማድረግ በሚኖርበት ሰዓት በወሬ ይጠመዳል። ሞኝ ሰው ስለ ሕይወት ያልተረዳው ዋነኛው ሚስጥር እንደ እርሱ ከእርሱም በላይ የሚያወሩ ብዙ መሆናቸውን ነው። ትልቁ ልዩነት ተግባር ነው፣ ማድረግ ነው። ግን ሞኝ ሰው በሚያወራው ይጠመዳል፣ ከሚሰራው በላይ በማውራት ይታወቃል። ስለዚህ ሞኝ ሰው ከሚለይበት ባህሪ አንዱ ስለ ትልልቅ ህልሞቹ ያወራል፣ ነገር ግን ወደ መሬት የወረደ በቅደም ተከተል የሆነ እርምጃን አይወስድም። ይህ ማለት የውስጥ ኃይሉን መጠቀምን ይከብደዋል ማለት ነው። ይህንን ስናብራራው ዝምታ ለሰው ልጆች ትልቁ የህይወት ምንጭ ነው። ታዲያ ይህ የኃይል ምንጭ የሚመጣው ለማድረግ ከሚነሳሳው የኃይላችን ክፍል ሲሆን፣ በቀላል አማርኛ ስናብራራው አንድ እቅድ ወይም ሐሳብ ሲኖረን አእምሮአችን በሐሳብ ይወጠራል። እንዲሁም የማድረግ ፍላጎታችንን በከባዱ ይነሳል። የዚህም ምክንያት ለአእምሮአችን በዛ እቅድ ውስጥ ያለንን ደስታ ስላሳወቅነው ነው። ለምሳሌ አንድ አዲስ ሥራ ለመስራት ስናስብ በማሰባችን በአእምሮአችን ኢማጅን አድርገን ያን ነገር ቢሳካልን የሚሰማንን ደስታ እናስበዋለን። ያ ለአእምሮ ትልቅ ምልክት ነው። ስለዚህ ከዛ ጊዜ ጀምሮ ነገሩ እንዲሆን ሁኔታን ማመቻቸትም ሆነ መነቃቃት ይጀምራል። ይህ የሚፈጠረው ኃይል ግን ሲታመቅ አንድ የሚወጣበት አማራጭና መንገድ አለው። ይህም ለሰዎች መናገር ነው። በምንናገርበት ጊዜ አእምሮ ጉዳዮችን የሚረዳው በስሜት ስለሆነ ነገሩ እንደተከናወነ በመቁጠር ለዛ ድርጊት የሚጥረውን ጥረት ያቆማል ማለት ነው። ስለዚህ ሁሌም ምርጫችን ሁለት ነው። ያም የመጀመሪያው በቀላሉ በማውራት በውስጣችን የታመቀውን ኃይል ማውጣት ሲሆን፣ ሁለተኛው ደግሞ በዝምታ ነገሩን አካል ማልበስ ነው። ታዲያ የዚህ ጊዜ ነው ሞኝ ሰው ሁሌም ቀላሉን ነገር በመምረጥ በመናገር ኃይሉን የሚያባክነው። ስለዚህ ሁልጊዜም ስራችሁ ከምትናገሩት ይብለጥ ወይም ቃላቶቻችሁ ከዝምታ መሻሉን ስታረጋግጡ ብቻ ተናገሩ። ሶስተኛው ፈጣን ለውጥን ይፈልጋል። ሞኝ ሰው ትዕግስት የለውም። ዛሬ ተክሎ ዛሬ እንዲበቀል የሚጠብቅ ሞኝ ሰው ነው። እኛ ሰዎች በሕይወት ውስጥ ስኬትን ከፈለግን ለጊዜ ልንሰጠው የሚገባ ክፍተት ያስፈልጋል። ያማረ ውጤት ሁሉ የትዕግስት ውጤት ነው። ስለዚህ ሞኝ ሰው ይህንን ትልቅ ስህተት ይሳሳታል። ሁልጊዜም ፈጣን ለውጥን ይፈልጋል። በቀላሉ የተገኘ ነገር በቀላሉ ይጠፋል። ሁልጊዜም ከባድ ነገርን ለማግኘት ከባድ ጥረትና ትዕግስት ጊዜን ይፈልጋል፣ ጽናትን ይጠይቃል። ታዲያ ሞኝ ሰው ግን ነገሮችን መታገስ አይችልም፣ ይቸኩላል። ምንም ነገርን ቶሎ ይጀምራል፣ ለውጤት ሳይበቃ ያቆማል፣ ተስፋ ይቆርጣል። አንድ ታዋቂ ዛፍ አለ። ለ5 ዓመታት ያህል በጣም ጥቂትና ትንሽዬ ምልክትን ብቻ የሚሰጥ ነው። ነገር ግን በ5ኛው ዓመት ላይ በጣም ፈጣን ለውጥና እድገትን ያሳያል። ከትላልቅ ዛፎች ሁሉ የሚበልጥ ይሆናል። ታዲያ የዚህ ዛፍ እድገት ምን ይመስላችኋል? የ5ኛው ዓመት ውሃና ፀሐይ ነው? በፍጹም። እነዚህ 5 ዓመታት ጥረትና ልፋት ትልቅ ዋጋ ነበራቸው። እንዲሁም ተመሳሳይ ምሳሌ አለ። አንድ ዛፍን በ99 ጊዜ ሲመታ ሳይቆረጥ በ100ኛው ምት ግን ቢወድቅ ይሄ ዛፍን የጣለው 100ኛው ምት ነው? ይሄ ግልጽ መልስ ነው፣ አይደለም ነው። 99ኞቹ ምቶች ከ100ኛው ጋር እኩል ዋጋ አላቸው። ሞኝ ሰው ግን የዚህን ትዕግስት ትርጉም ያልተረዳ ሰው ነው። ይህ ችኮላው ወላዋይ ያደርገዋል። የጀመረውን አይጨርስም። ግር ባሉበት ሁሉ ግር ብሎ ይሄዳል፣ ያዝ ለቀቅ ያደርጋል። ይሄ የሞኞች ባህሪ ነው። ታይሰን አንድ ጊዜ እንዲህ ብሎ ነበረ፣ 100 አይነት ምቶችን ካጠና ይልቅ አንድ ምትን 100 ጊዜ የተለማመደ ሰው ያስፈራኛል ይላል። ታዲያ በትዕግስት የጀመሩትን ከግብ ማድረስ፣ በዝቅታም ሆነ በከፍታ በጽናት ሆኖ ከጫፍ መድረስ የብልሆች ባህሪ ነው። ቶሎ ፍሬንና ውጤትን መጠበቅ ደግሞ የሞኞች ባህሪ ነው። ስለዚህ ሞኝ ሰዎች ፈጣን ለውጥን ይፈልጋሉ። አራተኛ፣ ለሁሉም ነገር ሌሎችን ተጠያቂ ያደርጋሉ። ሞኝ ሰው ኃላፊነትን መውሰድ የማይችል ሰው ነው። ለጥፋቶቹ ይቅርታንና ማስተካከያን ማድረግ ሲገባው፣ ነገር ግን በሌሎች ላይ እጁን ይጠቁማል። ሰበበኛ ነው። እርሱ ጥፋተኛ ሲሆን ብዙ ምክንያትን ይደረድራል እንጂ አምኖ አይቀበልም። በሌሎች ላይ ደግሞ ለመፍረድ ይቸኩላል። ይህ የሞኝ ሰው አራተኛው መገለጫ ነው። ኃላፊነትን መፍራት
ከሚገለጥባቸው ነገሮች አንዱ ለሁሉም ነገር በሌሎች ላይ ጣትን መቀሰር ነው። ታዲያ ይህ ራስን እያስመለጡ ሌሎችን መውቀስ በጣም ቀላሉና የምቾት ቦታ ነው። ለህይወት መድከም፣ መስነፍ፣ ውጤታማ አለመሆን፣ ለሁሉም ነገር ቤተሰብን፣ ጓደኛን፣ መሰል ነገሮችን ተጠያቂ ማድረግ ይህ ራሱን እንዳይቀይርና እንዳይለወጥ ለሞኝ ሰው እንቅፋት ይሆንበታል። በእርግጠኛ ሰዎች በምድር ላይ ስንኖር ለሁሉም ነገር ተጠያቂ ራሳችንን ማድረግ አንችልም። የዘመኑ ትምህርት ነው። ለአንተ የህይወት ኃላፊነትን የሚወስድልክ የለም፣ ያንተ ህይወት ብቸኛ ተጠያቂ አንተ ነህ እያሉ ያስተምራሉ። እኔ በዚህ ትምህርት አልስማማም። ምክንያቱም በሰዎች ህይወት ውስጥ ብዙ ተጽዕኖን የሚያሳድር ምክንያት ስላለ። በትክክል በሎጂክ ስናስብ ህይወት ላይ ሁላችንም ተመሳሳይ ፋሚሊ፣ ገንዘብ፣ አቋምና መልክ የመሳሰሉ ነገር ተሰጥቶን አልተፈጠርንም። ያ የሚሉት ነገር እውነት ይሆናል የምንለው በእንደዛ መልክ ብንፈጠር ነበር። ነገር ግን አንድ የሀብታም ልጅና የድሃ ልጅ ወደ ሀብት ለመሄድ ተመሳሳይ ጊዜና ጥረትና ሁኔታም የለም። በህይወት ላይ ሁላችንም ተመሳሳይ ፋሚሊ፣ ገንዘብና አቋም፣ መልክ የመሳሰሉ ነገር ተሰጥቶን ብንፈጠር ያ የሚሉት ነገር እውነት ይሆናል። ነገር ግን አንድ የሀብታም ልጅና የድሃ ልጅ ወደ ሀብት ለመሄድ ተመሳሳይ ጊዜና ጥረት እና ሁኔታ የላቸውም። ምናልባት በህይወታችን ላይ ለሆነው ነገር ተጠያቂ የምንሆነው 25% ብቻ ይሆናል ማለት ነው። ሀገር፣ ኢኮኖሚ፣ ቤተሰብ፣ ጓደኛ፣ ሰፈር እኛ የምንሆነው ላይ ተጽዕኖን ያሳድራሉ። ነገር ግን ያን ማድረጋቸው ወይም ይህንን ማወቃችን ያለ ጸጸት ህይወትን በድል ለመወጣት እንድንሞክር እንጂ በዚህ ምክንያት ላይ ተንተርሰን ምቾቱ ተመችቶን እዛ ውስጥ እንድንከረም አይደለም። ስለዚህ ሞኝ ሰው ህይወቱን፣ ኃላፊነቱን ሁሉ ለሌሎች ሰጥቶ በማመካኘት ይታወቃል። በዚህም ባህሪው ምክንያት በነበረበት ላይ ሲረግጥ ይከርማል ማለት ነው። አምስተኛ ለውጥን ይፈራል። ይህ ማለት ሁልጊዜም ከእድገት ይልቅ ምቾትን ይመርጣል። ምቾትና እድገት አንድ ላይ ሊሄዱ የማይችሉ ነገሮች ናቸው። እሱ ደግሞ ሁሌም ለምቾት ቅድሚያ ይሰጣል። ስለሆነም ለውጥን ይፈራል ማለት ነው። ስለዚህ ይህ ሰው ስህተቱን ይደጋግማል። እንቅልፍ በማብዛቱ የመጣበትን ቢያውቅም ዳግም እንቅልፉን ይመርጣል። ሞኝ ሰው ከራሱ ስህተት ራሱ አይማርም፣ ተመሳሳይ ስህተትን ይደጋግማል። ለዚህ ነው ሞኝ ሰው ሁለት ጊዜ በእባብ ይነደፋል፣ አንዱን ሳያውቅ ሁለተኛውን እንዴት እንደነደፈው ሲያሳይ የሚባለው። ስለዚህ ሞኝ ሰው ምቾቱን መርጦ ለውጥን ይጠላል። ምቾትና ለውጥ ደግሞ በስኬት መንገድ ላይ ሊስማሙ የማይችሉ ነገሮች ናቸው። ሁለቱን አንድ ላይ አድርጎ ከግብ መድረስ የማይቻል ነው። ወይ አንዱን ይዞ አንዱን መልቀቅ አሊያም ደግሞ ከሁለቱ አንዱን መምረጥ የግዴታ ምርጫችን ይሆናል። ታዲያ በዚህ ጊዜ ሞኝ ሰው ከማያውቀው ለውጥ ይልቅ የሚያውቀውን ምቾት ይመርጣል። ስለዚህ በምቾቶቹ ውስጥ ማሳለፍን ይፈልጋል። ይህ ምቾት ግን ቀን በቀን እየገደለው እንዳለ አይገነዘብም። ለውጥን ይፈራል። ለውጥ ሁልጊዜም ለውጥን ስላላየው ከግምቱ ውጪ ስለሆነ ወደዛ መጓዝን ይፈራል። የሰዎችን ኮቴ ቢከተል ይመርጣል። የራሱን ኮቴና ዳና የመፍጠር ሐሳብ የለውም። ለውጡን እንጂ ለውጥ የሚጠይቀውንም ዋጋ የመክፈል ስነ ልቦና የለውም። ስለዚህ ሞኝ ሰው ሁልጊዜም ሳይለወጥ ይከርማል ማለት ነው። ይህ የሚሆነው አንዳንዴም የአእምሮ አሰራሩን ባለመገንዘቡም ሊሆን ግን ይችላል። በአጭር አማርኛ የሰው ልጆች በሙሉ መከላከያ መሳሪያችን የኛ ጠባቂ አእምሮ ነው። አእምሮ በድንጋጤ ወቅት እንዲሁም በአደጋ ላይ ያለን ትልልቅ ኬሚካልን በመልቀቅ ይሄ አቅም አለን እንዴ እስክንል ድረስ ያስገርመናል። ታዲያ በድንጋጤ ወቅት ትልልቅ አጥርን መዝለል፣ ከዊልቸር ተነስቶ መሮጥ የመሳሰሉ ድንቅ ክስተቶች ታይተዋል። ታዲያ እነዚህ ክስተቶች የአእምሮ እኛን ለመጠበቅ የሚፈጥራቸው ሲሆኑ ያን አቅም በኖርማል ጊዜ አናገኘውም። ስለዚህ አእምሮ በኖርማል ጊዜ በእኛ ላይ የሚሰራው ስራ አለ ማለት ነው። ያም ስራ እኛን ወደ ምቾት መውሰድ ነው። ያም ምቾት በጠዋት ልንነሳ ስንል በጠዋቱ ውስጥ ስላለው ብርድ፣ አሁን ደግሞ በእንቅልፋችን ውስጥ ስላለው ምቾት በማሳሰብ በውስጣችን ለጠዋት የሚኖረንን ፍርሃት ይፈጥራል። እዛው ባልጋችን ላይ ያስቀረናል። ከዚህም ባለፈ በጣም ብዙ ነገሮችን በማድረግ ይከለክለናል። ይህንን የሚያደርገው እነዛ ነገሮች ለሱ አደጋ መስለው ስለሚታዩት ነው። ጠዋትን እንደ አደጋ ይቆጥራል፣ አልጋን እንደ ምቾት ይቆጥራል። ታዲያ ብልሆች ይህንን ተረድተው ራሳቸውን ከዚህ ወጥመድ ሲያስመልጡ፣ ሞኝ ሰው ግን በዚህ ውስጥ ይኖራል። ሙዲ አልመጣም፣ ስሜቴ ተረብሿል እያለ ብዙ ነገርን ሳያደርግ ይኖራል። ይህን ለእድገት ጸር የሆነ ባህሪ ነው። ሁሌም እድገት ከምቾት ቀጠና በመውጣት የሚመጣ ህይወትና የህይወት ስርዓት ነው። ሞኝ ግን ዘወትር በዚህ ወጥመድ ውስጥ ይወድቃል ማለት ነው።
ስድስተኛ የተቀመጠ ጎል የተጻፈ እቅድ የለውም። ሞኝ ሰው ግር ባለበት የሚሄድ ነው። የሚፈልገውንና የሚያስደስተውን ነገር ለይቶ አያውቅም። መድረስ የሚፈልግበትንም ቦታ ለይቶ አያውቅም። ሞኝ ቀስት ወርውሮ በተሰካበት ቦታ ሄዶ አክብቦ ዓላማዬን መታው የሚል ነው። የደረሰበት ሁሉ ዓላማው ነው። የራሱ የሆነ የተቀመጠ የተጻፈ ግብና እቅድ የሌለው ነው። መድረሻውን ያላወቀ ሰው በየደረሰበት ሁሉ ህልምና ራዕዩን ያገኘ ይመስለዋል። የተጠራበት ወይም የተፈጠረበትን የህይወት ትርጉም አግኝቶ የማይኖር ሰው ሁሌም ከደስታ የራቀ ነው። ነፍሱ ብቸኝነትን ይሰማታል። ምክንያቱም ቦታው ላይ አይደለችም። ሀብታም መሆን፣ ታዋቂ መሆን የህይወት የመኖር ምክንያት ሊሆን አይችልም። ብዙ ሰዎች እዛ ደርሰው ራስን ያጠፋሉ። ከዛም የባሰ ብዙ ነገሮችን ሲያደርጉ ይስተዋላሉ። ያን ሁሉ የሚያደርጉት ነፍሳቸውን ለማስደሰት ነው። ነገር ግን ነፍሳቸው በዛ ነገር ውስጥ ደስተኛ አይደለችም። ስለዚህ የሰው ልጅ በዋነኝነት የሚኖርለትም የሚሞትለትም የህይወት ጥሪ አለው ማለት ነው። ያንን ደግሞ ጽፎ አስፍሮ መረዳት አለበት። እንዲሁም ወደዛ የሚያደርሰውን መንገድ መቅረጽና መጓዝ አለበት። እቅድ የሌለው ሰው ማንም ሰው እንደፈለገ የሚመራው ነው። የአንድን ሰው ራዕይና ግብ እያስፈጸመ ይኖራል። የሁሉም ተላላኪ ነው። የጓደኞቹ ሁሉ ሐሳባቸውን ማስፈጸሚያ ነው። የራሱ የሚለው የሚቆምለት የማያስነካው ድንበር የለውም። ሞኝ ሰው ልክ እንደዚህ ነው። የሚኖረውም የሚያሳልፈውም በዚህ መንገድ ነው። ሰባተኛ ለጊዜ ዋጋ አይሰጥም። ሞኝ ሁሌም ወጣት እንደሆነ ሁሌም ጠንካራ እንደሆነ የሚቆይ ይመስለዋል። አይኖቹ በእድሜ እንደሚፈዙ፣ ጉልበቱ እንደሚሳሳ፣ እንደ ድሮ መሮጥ እንደሚያቅተው አያስተውልም። ስለዚህ በጉብዝናው ጊዜ ጊዜውን ያባክናል በሱስ። በአሁን ባለንበት ዘመን ደግሞ በሶሻል ሚዲያና በማይጠቅሙ ነገሮች ላይ ተተክሎ ይውላል። ለተሰጠው ጊዜ ዋጋ አይሰጥም። የጊዜን ዋጋ ያልተረዳ ሰው ነው። ጊዜ ትልቅ ዳኛ ነው ይባላል። ለሁሉም ሰው እኩል 24 ሰዓት ተሰጥቷል። የተሳካለትም ሆነ አልተሳካለትም የምንለው ሰው ሁሉም የሚንቀሳቀሰው በተመሳሳይ ጊዜ ውስጥ ነው። ከናንተ የተለየ የብቻው ጊዜ ያለው ሰው የለም። ጊዜ የሚለያየው እንደ አጠቃቀማችን ነው። ታዲያ ሁለት ዜና አለኝ። አንደኛው መጥፎ ነው፣ ሁለተኛው ደግሞ ጥሩ ዜና ነው። መጥፎ ዜናው ጊዜ እየበረረ መሆኑ፣ ጥሩ ዜናው ደግሞ አብራሪው እናንተ መሆናችሁ ነው። ታዲያ ጊዜን ያልተረዳ ሰው ህይወቱ ይባክንበታል። ድሮ ጊዜ ወርቅ ነው ይሉ ነበር። አሁን ግን ጊዜ ህይወት እንደሆነ ሁላችንም ተረድተናል። የህይወት ልኬት ጉዞ ጊዜ ነው። ታዲያ ይህ ማለት ግን እንደ ቸኮለ ሰው መኖርም የህይወትን ትርጉምን ማጣትን ያመጣል። ለምን ቸኩለን እንኖራለን? የት ለመድረስ? ጊዜን ተጠቀሙ ማለት ጊዜ እንደሌለው ሰው ቢዚ ሆኖ በጣም በችኮላ መኖር ማለት አይደለም። ያ የዘመኑ የውሸት ስብከት ነው። ሰዎች ጊዜያችንን እንድንኖርበት ነው የተሰጠን። ለመሳቅ፣ ለመጫወት፣ ለመዝናናት እንዲሁም ለመስራት፣ ከቤተሰብ ጋር ለማሳለፍ፣ ለብዙ ነገር። ታዲያ ሰዎች ስለ ጊዜ ሲያወሩ መዝናናትን ሆነ ሌሎችን ይህንን መሰል ተግባሮች ጊዜን እንደማጥፋት ቆጥረው በችኮላ በተጣበበ ጊዜ ውስጥ በስራ ላይ ስለማሳለፍ ይመክራሉ። እኔ ይህንን አልመክርም። ኑሩ። ለነገ ቀጠሮ ይዛችሁ አትኑሩ። ዛሬ ኑሩ። ነገ ሀብታም ስሆን፣ ነገ የምትሉት ብዙ ህይወት አይኑራችሁ። የተረጋገጠ የተሰጣችሁ ጊዜ ዛሬ ነው። ዛሬን በአግባብ ኑሩ። ለሁሉም ጊዜ ያለው እንደሚል ቅዱስ መጽሐፍ፣ ስለ ጊዜ ስናወራ ጊዜን በአግባብ ተረድቶ በጊዜው የሚያስፈልገውን ስለማድረግ እንጂ በቸኮላ ስለመኖር አይደለም። ስምንተኛ ሞኝ ሰው ካለ ምክንያት ይናደዳል። ሞኝ ሰው ካለ ምክንያት ይናደዳል። ለቁጣ ቅርብ ነው። ቶሎ መበሳጨት የሞኝ ሰው ምልክት ነው። ቶሎ መናደድ የትዕግስት ማጣት፣ የውስጥ አለመረጋጋት ምልክት ነው። ስለዚህ ሞኝ ሰው ትዕግስት የለውም። ትዕግስት ብቻ ሳይሆን አያመዛዝንም። እናም ለቁጣ ለንዴት ይቸኩላል። በምክንያት ነገሮችን አያደርግም። ሌላኛው የሞኝ ሰው ባህሪ ደግሞ የማያውቀውን ሰው ያምናል። ሞኝ ሰው ቶሎ የማመን ችግር አለበት። ጥቂት እርሱ የሚወደውንና የሚደግፈውን ነገር የሚያወራ ሰውን ሁሉ ያምናል። ሞኝ ሰው አማኝ ነው። ሰው በቀላሉ ሊታወቅ የሚችል ፍጥረት አይደለም። እናም ከኋላ ብዙ ዓላማና ተልእኮን ይዞ ሊመጣ ይችላል። ስለ እናንተ ምን እንደሚያስብ ማወቅ ከባድ ነው። ሞኝ ሰው ግን ቶሎ ልቡን ይሰጣል፣ ያምናል። ከማመን ጋር ተያይዞ የሞኝ ሰው 10ኛው ባህሪ ጓደኛና ጠላትን አለመለየት ነው። ይህ ትልቅ ስህተት ነው። ጓደኛ የሚለካው ከኛ ጋር በመስማማቱ ሳይሆን የሚጣላበት ምክንያትን በመመዘን ነው። እውነተኛ ጓደኛ ወደማይጠቅመን ነገር ስንሄድ፣ የሚጎዳንን ነገር ስናደርግ ዝም ብሎ አይመለከትም። ይጣላናል፣ ይበሳጫል፣ ብዙ ከቻለም ያስቆመናል። ጠላት ግን ሁሉን ነገር ይሁን የሚል ነው። ሁሌም ተስማሚ ነው።
አይከላከልም። ሞኝ ግን ይህንን መለየት ይከብደዋል። እውነተኛውን ጓደኛውን መለየት ይከብደዋል። ከማይጠቅሙት ጋር ብዙ ጊዜን ያሳልፋል። ገንዘቡን ከሚያጫርሱት ከሚበዘብዙት ጋር ይውላል። ተው የሚለውን፣ ቆጥብ የሚለውን፣ ስራ የሚለውን ያርቃል። መለየት ይከብደዋል። ይህ የሞኝ ሰው 10ኛው ባህሪ ነው ማለት ነው። ዛሬ የተመለከትነው 10ሩን የሞኝ ሰዎች ባህሪ ነው። ጆሲ ነበርኩኝ። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።